እስር ቤት ወደ መገናኛ ላይ ነው የተፈታችው። መገናኛ አደባባይ ላይ የተበተን ጣሊያን ሰፈር ልጆች ራሱ እንወጓለን ምናምን ደስታችን ልዩ ነበር። ወላሂ በጣም ትዝ ይለኛል። ምርጥ የጫጉላ ጊዜ ሆነልን። ሰላም የአግማስ ቲቪ ቤተሰቦች እንዴት ሰንብታችኋል? ሳምንታዊ የአግማስ ፖድካስት ፕሮግራማችን ጀምሯል። የዛሬ እንግዳችን ሁላችንም የምናከብረው ወንድማችን ሙባረክ አደም ጌቱ አብሮን ነው። ተከታተሉ። እንኳን ቆያችሁ። ኦኬ፣ ስለዚህ በጣም ጥሩ ማናወራቸው ዲቴል ማንገባባቸው ሁለት ጉዳዮች አሉ ተብሏል። ከነሱን ጀምር። ማንገባባቸው ጉዳዮች ምንድን ናቸው? አክቹሊ ማንገባበት ምንም ርዕሰ ጉዳይ ዛሬ አይኖርም። ሁሉንም እናወራበታለን። ጀስት መነሳት ካለበት የሚጠቅም ነገር ካለው ስፔሻሊ ያው አንዳንድ ሰው ጥሩ የማውራት አቅም ይኖረውና ከዛ ደግሞ ያው ውስጡ ካወራቸው ነገሮች ውስጥ ያው ፍሬ ነገር ላይኖረው ይችላልና ፍሬ ነገር ያለው ነገር እስከሆነ ድረስ ሁሉ ነገር እናወራለን። ባይሆን ምንድነው ያልኩትም የነበረው ብዙ ጊዜ በጣም በየኢንተርቪዎቹ በየሚዲያዎቹ ተደጋገመ ይሄ የእስር ቤት ላይፍ፣ የእስር ቤት ውስጥ ኒካ የታሰረበት እንደዚህ ታሰርኩ እንደዚህ ሆንኩ ምናምን የሚለውና ጀስት ሰው ቦሪንግ እንዳይሆን ለተመልካች እንዲህ አይነት ነገሮች ላይ ዲቴል ባይገባ የሚል ማለት በየቦታው ሲሆን አንዳንድ ጊዜ የሚያወራው የለውም ሌላ እንዳልባልም በመስጋት ጭምር ነው። የሆነ ዝም ብለህ በጓደኞች ምናምን ነገር የምትሰማው በፋሚሊ አካባቢ በቃ ይሄ ነገር አልተረሳም ዛሬም በቃ እስር ቤት አግብቼ እያልክ ነው ምናምን ልድር እኮ ነው ምናምን ነገር ትባላለህ። ኦልሞስት የ8 ዓመት ልጅ ደርሰህ አድርሰህ እንደዛ የምትባልበት ሁኔታ አለ። ከዛ አንጻር ነው እንጂ ሙባረክ ሁሉ ነገር ኦፕን ነው፣ ግልጽ ነው። ስለዚህ እስር ቤት ማግባት ነው ማናወራባቸው። ኧረ እናውራ ግን አወራባቸው እስር ቤት ነው ያገባሁት እና እንዴት መሰለህ ያገባሁት አንድ ጓደኛ ነበረኝና እስር ቤትን በጣም ይፈራ ነበር። ባይፈራ ነው የሚገርመው። በጣም ነበር የሚፈራው። ሹፌር ነው ግን አጋጣሚ ሰው ገባበት ገጨና 6 ዓመት ታሰረ። ከዛ ሲወጣ እኔ ቤት ነው የመጣውና የሆነ ሰው አለ ቢያጠፋም ባያጠፋም ተሰርቶ ለመውጣት በቃ ሰው ለመሆን 2 ዓመት ቢያንስ መታሰር አለበት። 2 ዓመቱ ትክክል ነው አለ። እኔ 4ቱ ነው ብክነቱ። ትክክል ነው ማለት እስር ቤት በርግጥ ሰው ይሰራል። እንደዛ ታስባለህ? በጣም ቆንጆ ደስ የሚል ጥያቄ ነው። ከማንገባባቸው እና ልንገባባቸው ከሚገቡ ጥያቄዎች ምክንያቱም ጀነራላይዝ በሆነ መልኩ መነሳቱ አስተማሪም ፓርት አለው ብዬ ስለማስብ እኔ ያው መግባቱን ቅድምም ስሸሽ የነበረው ይሄ ሂደቱ አለ አይደለ? ፖሊስ መጣ፣ ከዛ በጥፊ ያለን፣ ከዛ እንደዚህ ያለ መኪና ላይ ጫለን አወረደን ምናምን ስትል ቦሪንግ እንዳይሆን ነው እንጂ ምንም በፈራው ታሪክ ሆኖ አይደለም። ግን በጣም ቆንጆ ነው። ኡስታዝ አቡበክር አህመድ 6 ወር ብሎ ነበር፣ ወንድማችን አሻሽሎ 2 ዓመት ብሎታል። ዳኞችን ያላቸው እንደውም አንድ ኢንተርቪው ላይ ኡስታዝ አቡበክር አህመድ ማንኛውም ዳኛ ፍርድ ቤት ቀርቦ ተከሳሽ ላይ ውሳኔ ወይም ብይን ከመስጠቱ በፊት እስር ቤት ውስጥ ለ6 ወራት ያክል ገብቶ ማየት አለበት። ያንም ያለበት ይመስለኛል አንድ ዳኛ ከኛ ጋር አብሮ ታስሮ ነበረ። የሆነ ውሳኔ ብይን ሲሰጥ ያው በሙስና ነው ያደረከው በሚል ተከሶ ነበርና በቃ ጭንቀቱ የሚንቀጠቀጠው ነገር እስር ቤት ውስጥ በቃ ያኒ ጀሃነም የገባ ያክል የዱንያ እንትን ሁሉ ይወደቀች። በቃ ጧት ማታ የሚጨናነቀው የሚያለቅሰው እንዲህ ነው እንዴ እዛ ቁጭ ብለን ሰንፈርድ እኮ እንዳይመስልንም ምናምን ያ ነገር ነበርና እሱን አይቶም ይመስለኛል ኡስታዝ አቡበክር የተወሰነ ያክል ሰው መግባት አለበት ብሎ ያስባል። እኔም በእኛ ሀገር እስር ቤት ከሆነ አላቅም የሰውየውም አዲሽናል ከአንድ ኳስ ጨዋታ ላይ በእኛ 15 ቀኗን በጣም መጥፎ ናት ብዬ አስባለሁ። በእኛ ሀገር እስር ቤት ግን ምንድነው የሰውየው ደግሞ ኳሊቲ ያለው ሰው ከሆነ በተለይ በጣም ቢዚ የሆነ ሰው ነበሩ የተወሰኑ የመንግስት ባለስልጣናት ምናምን ሲመጡ በጣም ተረጋግተው
ራሳቸው እንደ አዲስ ቢልድ አድርጎ የሚወጡ ሰዎች አሉ። ለሰልፍ ሪፍሌክሽን በጣም የሚመች ነው። እኛ ከሁሉ ነገር ወደ ሳይሆን በግድም ነፃ የምትሆንበት ነው። ጥሪ የለብህ፣ ሰርግ የለብህ፣ ለቅሶ አትሄድ፣ ምን አትሄድ፣ ቢዚ የሚያደርግ ታክሲ ሰልፍ የለብህ፣ ምን የለብህ። ፋሚሊህ ነው የሚቸገረው እንጂ እስር ቤት ያለ ሰው ብዙ ጊዜ እንትና እስር ቤት ያው በሁለት መዝሀብ ነው የሚከፈል። ምርመራ ያለበት፣ ዱላ ያለበት፣ ግርፍ ያለበት እስር ቤት አለ። ኖርማሊ ደግሞ ማረሚያ ቤት ተብሎ ከመፈረድ በፊት ወይም ደግሞ ከቃል ክስ ሌቭል ላይ ክስ ቻርጅ ከመውሰድ በፊት ያሉት ነገሮች በጣም ከባድ ናቸው። አንድ ቀንም ለማንም ማትመክራቸው ነው። ተዘቅዝቀ ደም ስርህ እንትን ብሎ ብዙ አይነት ጉዳቶች የምታስተናግድበት ነው። ብዙ የምናውቃቸው ከኛ ጋር አብሮ የነበሩ ኡስታዞች እንኳን የዛ ጊዜ ኢፌክት ዛሬ ድረስ አታክ የሚያደርጋቸው ተጽዕኖ የፈጠረባቸው ኡስታዞች አሉ። ግን የማረሚያ ቤት ላይፍ ብትል ሙባረክ አደምን በደንብ ነው ይሰራል። ሰርቶታል ብቻ ተብሎ የሚገለጽ ሳይሆን ያ ሞመንት ወይም ያ ክስተት ባይፈጠር ኖሮ እዛ ቦታ ባይሆን ኖሮ በእርግጠኝነት እኔ እናንተ እዚህ ቦታ ላይ ተቀምጠን ላናወራ የምንችልባቸው በጣም ብዙ እድሎች ነበሩ። ጋዜጠኞች ብዙ ጊዜ ዘፋኝ ባትሆን ኖሮ ምን ትሆናለህ ብሎ ይጠይቁ እንደዛ አረከራር ይሄንን እስር ቤት ባልገባ ኖሮ በእርግጠኝነት ሌላ ዓለም ላይ ራሴ እንደማገኘው አልጠራጠርም። በጣም ነው የሰራኝ ለማህበረሰብ መስራት ሁልጊዜም ይብዛም ይነስም የምትቆጥረው ማትቆጥረው ውለታዎች አሉ። አንዳንድ ጊዜ ሳታስበው የሰው ሚይዝህ ውለታ እኮ አለ። ስፔሲፊካሊ ምንድነው ምናምን ብለህ ላጠራው ትችላለህ። ግን ማህበረሰቡ ለሙባረክ ከፍሏል ብዬ አስባለሁ። ሙባረክ ለዲኑ ትንሽ አድርጓል ብሎ በማሰብ በእጥፍ ደግሞ ማህበረሰቡ የሙባረክን ቤተሰቦች በመንከባከብ በለው በማገዝ በመደወል በመዘየር በማበረታታት ያንን ጊዜ ጥሩ ሆኖ እንዳሳልፈው ማህበረሰቡ አስተዋጽኦ አድርጓል ብዬ አምናለሁ። በጣም ሪቮሉሽኖች ነበሩ፣ ሰልፎች ነበሩ፣ በየቦታው ተቃውሞ ሲያሰሙ የነበሩበት ሁኔታ ነበር። ይፈታ ብለው እኔም ሌሎችም ማለት ነው። ያ ነገር ከእስር ቤት ከወጣህ በኋላ ፐርሰናል የግል ህይወቴ ብለህ እንድትሄድ እድል አይሰጥህ። ለማህበረሰብ አበርክቶ ማድረግ እንዳለብህ ታምናለህ። የሆነ ድርሻ አለብህ። ዛሬም ድረስ እኮ እናንተ የታሰራችሁበት መጅሊስ እንደዚህ መፈንጫ ሲሆን ዝም ትላለህ የሚል ብዙ ሰው አለና ምንም ማንዴት የለም። አሁን ከረንት ሙባረክ እንደግል ብትወስድ እንደው ወይ አማካሪ ወይ ነገር ሆነን ጠጋ ብለን ቢሆን ወይም ስልጣን ኖሮ ምናምን ቢሆን ልትጠየቅባቸው የምትችሉ በቃ አስረክበሃል። ሩጫ አብቅቷል። እንደ ሙባረክ ስፔሻሊ ገና ሳንታሰርም በፊት አብቅቷል። ሩጫችን እንደ ተማሪ እንቅስቃሴ አወለ ላይ አብቅቷል። አስረክብ ከዛ በኋላ እንደማንኛውም ሙስሊም ከዛ ደግሞ የተሰጡን አሳይመንቶች ነበር የምንሰራው። ሰው አሁንም ድረስ እንዲጠብቅ ያደረገው ያ ነገር ነው ብዬ አስባለሁኝና ዛሬ ስለ ህዝብ የሆነ ነገር ሲነሳ፣ ስለ ማህበረሰብ የሆነ ነገር ሲነሳ አብሮ እንዲያሳስብ ያደረገው የዛ ጊዜ ሰው ማህበረሰቡ ለአንተ የሰጠው ቦታ የህዝብ ልጅ መሆን ነው። ኢንጀነራል የህዝብ ልጅ መሆን ነው። የስቃይና የመከራ ህይወት ከዛ ውጭ ደግሞ ሰዎች ሲያገኙ የነበሩትን ምቾትና ነፃነት ሲያጡ እሱን አጥተው ሲኖሩ ከእድሜያቸው ላይ የሆነ ካሉበት እድሜ በተሻለ ነገሮችን የመረዳትን እድል ይሰጣቸዋል ተብሎ ብዙ ጊዜ ይወራል። አንተ ደግሞ በጣም በልጅነት ነበር ወደ እስር ቤት የገባኸው። ኦልሞስት 20 ዓመት ሳይሞላ አካባቢ። እድሜው ስንት እንደሆነ ብትነግረኝ ደስ ይላል። አሁን 31 ያኔ 18ን እየጨረስኩ ነበር። ኦልሞስት 18 ዓመት ብላ ያዘው። እንግዲህ 18 ዓመት ልጅ በጣም ብዙ አይነት ምኞቶች ሊኖሩት ይችላሉ። ዓለምን የሆነ ነገሮችን ለመያዝ የሆነ አቅም እንዳለው የሚሰማበት ግን ደግሞ ሁሉንም ነገር የሚይዝበት መንገድ እንትን ያልሆነ ኤግዛማይንድ ያልሆነ ነገር ነው እና እዛ ውስጥ ምን ሰጠ ይሄ ከሚባለው ነገር አንጻር ማለት ነው። ያው እስር ቤት የስቃይና የመከራ ቦታ ነው። ይህንን አንዱ አይክድም። ስቃዩ ቀለል ሊል ይችላል ላይል ይችላል። ግን በዛ ወጣትነት እድሜ የምትፈልገውን ነፃነት ታጠዋለህና ከዛ አንጻር ምን ሰጠ? አንተም አንስተዋል በደንብ ልታነሱ። ትክክል። ምንድነው ቅድም እንዳልኩ ነው። ሰው ከተጠቀመበት ያንን ቦታ በብዙ አይነት መልኩ ከበፊቱ የተሻለ ስፔሻሊ ደግሞ ቅድም እንዳነሳ ነው በጣም በላይፍ በስራ ኃላፊነት በብዙ አይነት መልኩ የተረጋጋ ህይወት ውስጥ ያልነበረ ሰው ራሱን አረጋግቶ በደንብ እንዲያይ ቅድም እንዳልከው ሰልፍ ሪፍሌክሽኑን በደንብ ሊሰራበት ይችላል ብዬ አስባለሁ። እንዳልከው ደግሞ ገና ያልኖረ ሰው ህይወትን ያልኖረ ኦልሞስት 18 ዓመት ማለት የ12ኛ ክፍል ተማሪ ተፈትኜ ነው የገባሁትና ብዙ ለመኖር የምትጓጓቸው ለማየት የምትጓጓቸው ነገሮች ኦልሬዲ ከት የተደረገበት ክስተት ነውና ያ ነገር ያው ከምትታሰርበት ኢሹም ጋር አብሮ የሚያያዙ ነገሮች ስላለው ነው። ቅድም በእኛ ሀገር እስር ቤት ያልኩትን ስፔሲፊክም ለማድረግ የሞከርኩት አንድ ልጅ ከአባቱ ጋር ተጣላ። እስር ቤት ውስጥ እስር ቤት ሳይሆን ያው ከመታሰሩ በፊት
ከአባቱ ጋር ይጣላና የቤት ዕቃ ይሰባብራል። ጠገበ፣ ጎረመሰ። ይሄ ልጅ እየተበላሸብኝ ነውና አባት እርምጃ መውሰድ አለብኝ ይላል። በተደጋጋሚ ጊዜ ሊቀጣው ቢሞክር አልተሳካም። እንደዚህማ ከጠገበ እስር ቤት መግባት አለበት ይልና ሄዶ ይከሷል። እነዚህ ንብረት አውድሞብኛል፣ ቤቴ ላይ አስቸግሮኛል ብሎ ትንሽ 6 ወር እንደው አረፍ ብንል፣ ሰፈርም እየበጠበጠ ነው፣ ጉርምስና ላይ ነው፣ አረፍ ብንል ብሎ አስገባው። ትዝ ይለኛል ፊቱ ራሱ ልጁ እኔ እንኳን ልጅ በመባልበት ጊዜ ነው የገባሁት፣ እሱ ደግሞ የኔ ታናሽ የሚሆን ልጅ ገባ እስር ቤት። 6 ወር እንደተባለውም ተፈርዶበት ነው የገባው። ቀላል እንትን ስለነበረ በጣም በሚገርም ፍጥነት ልጁ አክቲቭ ከመሆኑ የተነሳ ከማጅራት መጪ አንቆ ገንዘብ ከሚቀበሉት መንታፊዎች ጋር ምናምን ጋር ገጠመ። አይደለም እነሱ እኛ እንኳን ኤክስፒሪየንስ ወስዳለ ሳትፈልግ ቁጭ ብለህ በማውራት ውስጥ ሀንግ እንዴት እንደሚሰራውን ሀንግ ቢይዘን ያበደን አታስለቀቀኝ እዚህ ጋር ማለት ነው። እንዴት እንደሚያዝ ይዞ ያሳዩሃል። አንድ ሰው ወይ መሞቱን ይመርጣል ወይ ያለውን ሰጥቶ ቶሎ መሄዱን ይመርጣል ነው እንጂ ተቆለፍክ ነው። ሰው ያሳዩሃል፣ ታያለህ። እዛው በእስር ቤት ውስጥ ትማማራለህ ሳታስበው። ይሄ ልጅ ተማረ 6 ወሩ አልቆ እሱ ተፈታኝ። እዛው ባለንበት ኔክስት ላይ ተመልሶ መጣ። በምንድን ነው የመጣው? ሀንግ ሰራ፣ ዘርፎ መንጥቆ፣ ይሄ መንጩ የሚባል መንጩ ሰርቶ ነው የገባውና ወጣ። ድጋሚ ገባ። 3 ተመላለሰ። አንተ ልጅ እየተመላለስክ ምን ሆነ ነው ስንለው የስራው ባህሪ ያመላልሳል አለኝ። እና እንዲህ አይነት እንትኖች አሉ ሰውን የበለጠ የሚያበላሽበት ደግሞ ብዙ ነገርህን የሚረብሽበት አለ። እንደኔ የታሰርኩበት ኬዝ የሆነ ኩራት እንዲሰማህ የሚያደርግ ሁሌም ፕራውድ የሆንክ ነው የምትኖረው እዛ በነበረ ሂደት ውስጥ ማለት። ከዛ ውጪ በዙሪያ የነበሩ ትላልቅ ሰዎች መኖራቸው ምናምን ነገር ይሄ ውጭ ያለውን ጉጉት የመኖር የምናምን የሆነ ሰዓት ይመጣና ይረብሻል። በቃ ሙድን ይከንተዋል። መሐመድ አባተ ሰው ሀባርለንም ብሏል። አንዴ ሰው ሊጠይቀን ከክፍለ ሀገር አይሱዙ ቅጥቅጥ ሙሉ ተሞልቶ መጡና እስር ቤት ሊዘይሩን ሲመጡ እኛ ኳስ እየተጫወትን ነው ግቢ ውስጥ። ከዛ በማይክ ሙባረክ አደም መሐመድ አባተ እየተባለ እንጠራለን። ስንጠራ ያው እኛ ኳስ ላይ ነን። ሊመጣ ሊዘይርን የመጣ እንትን ነው። ቤተሰብ እንደማይመጣ እናውቃለን። በዛ ቀን ሰው ነው ኡስታዝ አወከር ምናምን እያስተናገዱ ነው ሰውን የሚመጣው ሰው እየዘይር። ለካ ሰው እኛን ማየት ፈልጓል። እኛ ደግሞ አይነኛ ኳስ ላይ ነን። እዛ ደግሞ ግጥም ያለ ምናምን እስር ቤቱን የስር እንትኑን ለመርሳት በደንብ እንትን የምትላቸው ኢንተርቴይን የምታደርግባቸው ብዙ እና የክፍል ግጥሚያ ነበር ማለት አንድ አይነት አዝገዝተህ ምናምን በኃይለኛው የምንጋጠምበት ነው። በቃ ፍጭፍጭ ያለበት ጨዋታ። ከዛ ስንመጣ አንድ ሰው ትዝ ይለኛል ከደሴ አካባቢ ነበር መሰለኝ የመጡትና ተቆጡ። ስንመጣ ማሊያ አድርገናል፣ ላበላብ ሆነናል ምናምን። እንዲህ እኛ እዛ ውጭ እናለቅሳለን ምን ሆኑብን እያልን ካሁን ተጎዱ ሞቱ፣ እናንተ እዚህ ኳስ እየተጫወታችሁ ብላል። እኛ እኮ ሰሃባ አይደለን ማለት ሁሉ ነገር ያምራል ያስፈልጋል ምናምን ነገርና እንዲህ አይነት ነገር አንድ ቀን ሰኞ ቀን እየበላን ምናምን ማስቲካ መጣና አንዷ አለቀሰች። ትዝ ይለኛል። ምን ሆንሽ ምናምን ተረገ። እኛ እኮ እናንተን አላህ እንዲያስፈታችሁ ይሁ ከወንድሜ ጋር 2 ዓመታችን ሰኞና ሐሙስ እየጾምን ነው አለች። እናንተ እየበላችሁ እና እስር ቤት 4 ዓመት ስትኖር የሆነ ተመችቶ ደልቶ አንድም ቀን ሳይከፋ ምናምን በእንደዛ አይነት መልኩ አንደርስታንድ የሚያደርግ ሰው አለ። እንደሌላው አይደለም ጉዳታችን። ብዙ የሚጠግኑህ ነገሮች አሉ። ሂሳብ ከአላህ ጋር የምታረጋቸው ምናምን ነገሮች አሉ። የማህበረሰቡ ድጋፉ ምናምን እንደውም አንዳንድ ጊዜ በቆየ ሁላ የምትላቸው እንትኖች አሉ። ግን ደግሞ እንደ ሰው ነን። ስፔሻሊ ኢድ ቀን ያልተኛውበት ቀን የለም። ሁሉንም በሚባል ደረጃ ከኢድ ሰላት በኋላ ተኝቼ ነው ማሳለፍ። በጣም ነው የሚደብረኝ። ምክንያቱም ቅድም እንዳነሳው የልጅነት እድሜ ነው ምናምን የኢድ ቀን ድባቡ ምናምን ፋሚሊ ጋር ዚያራው ምናምን አለ። እስካሁን እንደው የለቀቀኝ አይመስለኝም። አንዳንዴ እንቅልፍ ይለኛል የኢድ ቀን ራሱ ተጽዕኖ በጣም ከባድ ስለነበረ ማለት ነው። ሶ እንደዛ አይነት ነገሮች ምናምን ይሰብሩሃል፣ ይጎዱሃል ምናምን ነገር። ሁለት ደግሞ ትጋጫለህ። ሰውነ እስር ቤት ውስጥ ከተለያዩ ሰዎች ጋር አብሮ ከታሰሩ ከኡስታዞችም ልትጋጭ ትችላለህ፣ ከሌላ ከድሩዬ ጋር ልትጋጭ ትችላለህ። ያ ነገሮች የኔ እዚህ መሆን ነው ነፃነቴን ገድቦ በዚህ ልክ እንትን ብሎኛል የሚሉ አይነት ስብራቶችን ውስጥ ያመጣልና እንዳልከው በጣም ጉዳትም አለው ጎን ለጎን። የኛ እስር ቤት ውስጥ ካለው
ምቹ ሁኔታ ለመኖሩ ምናምን እኛ እንደውም ከተፈረደብን በኋላ ኦልሞስት ቃሊቲ ማረሚያ ቤት ከወረድን በኋላ ሙባረክ አደም በስፖርት በጣም ራሴን አሁን ዛሬ ቶሎ የወፈርኩት ከእስር ቤት እንደወጣው ይመስለኛል። ስፖርት በጣም ሰራ ነበር፣ እንሮጥ ነበር ምናምን ነገር ብዙ አይነት ስፖርቶችን ከካሊድ ኢብራሂም ጋር በደንብ እንሰራ ነበር። ያ ነገር ከእስር ቤት ስንወጣ ቆመ። ሲቆም ያው ሰውነት የለመደ ሰውነት እንቅስቃሴ ካላረግበት ቶሎ እንትን ማለት አቅሙ ይፈጥናል፣ ያው ከተቀመጥክበት ማለት ነው። ያ ነገር ተጽዕኖ ነበር። መጽሐፍ በጣም የአምባሳደር ሀሰን ታጁን መጽሐፍቶች ሙስት የቀረኝ የለምኝም እስክል ድረስ እዛ ለምን ለእስር ቤት የሚሆኑ አይነት እንትኖች ናቸው። ስቶሪ ቴሊንግ አይነት ነገር ስለሆነ እየተመሰጥ ከምታነባቸው ናቸው። ከዛ ውጭ ደግሞ የነ ሲድኒ መጽሐፍት የትርጉም መጽሐፍቶች ላይብረሪ የሞሉበት ነው። በጣም ብዙ ተቅሪበን 50 አንብቤያለሁ ያለማጋነን በዛ 3 ዓመት ምናምን ውስጥ ቃሊቲ በተለይ ማረሚያ ቤት ውስጥ በቃ የሆነ ጊዜ እልህ ይዛል። በሳምንት አንድ መጽሐፍ ካልጨረስኩ ትላለህ። ይሄ እዛ ጊዜ የነበሩ በጣም ቆንጆ እንትኖች ማፊያ መጽሐፍ ምናምን እያለ የሚገቡ መጽሐፍቶች ነበሩ። ያ ነገሮች በጣም እናነብ ነበርና ጠቅሞኛል ብዬ አምናለሁ። በጣም ቆንጆ። እሺ እየወጣን ነው ከዚህ ለማንገባባቸው አይ እኔ እንድነግረኝ የሚፈልጋቸው ነገሮች አሉ መለሳለሁ። ግን እንደው እንዳጠቃላይ ድምጻችን ይሰማ ፍሬ አፍርቷል ብለህ ታስባለህ? ድምጻችን ይሰማ ዛፍ ነበር ብለህ ታስባለህ? በለው ከዛ አንጻር መታየት አለበት ብዬ አስባለሁ። ከባድ ጥያቄ ነው፣ ግን ቀላልም ከባድ የሚሆንበት አይነት ጥያቄዎች አሉ። አሁን ዛሬ ስትጠይቀኝና ምናልባት ከ1 ዓመት ከ2 ዓመት በፊት ብትጠይቀኝ መመለሳቸው አይነት መልሶች አንድ አይነት አይደሉም። ኦብቪየስሊ አሁን ላይ በመጅሊሱ ደስተኛ ካልሆኑ ሰዎች መካከል አንዱ ነኝ። አሁን ባለበት አቋም፣ አሁን እየሄደበት ባለው አካሄድ በብዙ አይነት መልኩ የትግሉ የድምጻችን ይሰማ መስዋዕትነት ውጤት ይሄ ነው ብዬ አላምንም። ፐርሰናሊ ሪቮሉሽንን አንዳንድ ጊዜ ያው ብስለቶች ያው በእድሜ የሚመጡ ነገሮች አሉ አይደለ? በወቅቱ መሆን የነበረበት ሆኗል። መኬድ የነበረበት መንገድ ተኪዷል። እንደ ድምጻችን ይሰማ መብት ተነክቶ መብትን ለማስከበር የተኬደበት መንገድ ነበር። ግን ስታርቲንግ እና ኢንዲንግ ፖይንት አልነበረው። እንዲሁ በመሀል የተጀመረ በመሀል የቆመ ነገር ነው ድምጻችን ይሰማ ሂደቱ ብዬ የማስበው። ለዛም ነው ከጥያቄዎቹ የበለጠ የሆነ ሰዓት ላይ 4ኛው የኮሚቴው ይፈታ ጥያቄ ሀይሎ 3ቱን ጥያቄዎች ሰው እዚህ ግባ የማይባል ደረጃ ስለ ተቋም የሚጠይቅ ምናምን አልነበርም። ስለ አወሊያ የሚያሳስብ አወሊያ ዛሬ ላይ ያለችበትን ተጨባጭ ሄደ ብታየው ድምጻችን ይሰማ ማለት እንግዲህ 3ቱ ጥያቄዎች ናቸው በተዘዋዋሪ። የአህባሽ የግድ መጫን ኦብቪየስሊ በዛ ጊዜ ደንግጠውም በጀቱም ምኑም ብዙ ነገሮቹ እንዲቆም አድርጎት አስገድዱታል እንጂ ድምጻችን ይሰማ አስቆሟል። የምንድነው የሪቮሉሽኑ ውጤቶች አስቆሞታል እንጂ በተፈለገው አይነት መልኩ ተኪዶ አይደለም። ምን ልልህ ፈልጌ ነው፣ አሁን ሚዲያ ላይ ሲሆን በጣም በብዙ ሊተረጎምም ስለሚችል ለመግለጽ በሚያስቸግረኝ አይነት መልኩ መነሻና መድረሻ አልነበረውም። እንደሚሰማኝ 3 ጥያቄዎችን ማስፈጸም ወይም ደግሞ ለዛ መልስ ማግኘት ነው። ያንን ጥያቄዎች የሚያሸንፍ ኮሚቴ ይፈታ ሆኖ ሰው ትኩረት ወደዛ ምናምን ያደረገበትና እንደ ፍሬ መብት የመጠየቅ የሀገሬ ባለቤትነት ምንድነው አልሸነፍነት ሰላማዊ ትግል እንቅስቃሴ ብዙ አይነት ፍሬዎችን አፍርቶ ማንም ቢክደው ልንክደው የማንችለውን ድምጻችን ይሰማ መንግስት ቀይሯል። አይደለም 3 ጥያቄ መንግስት ቀይሯል ማለት እርሾውን ጥሏል። ያንን ተከትሎ የቄሮ ሙቭመንት በለው ምንድነው አማራ ክልል ላይ ሲደረጉ የነበሩ እንቅስቃሴዎች በለው ጎንደር አካባቢ ላይ የነበሩትም ሌሎችም ቦታዎች ላይ ብትወስዳቸው ሁሉም ሪቮሉሽኖች እንደ ሀገረ መንግስቱ መነቅነቅ የቻለ ከ97 ምርጫ በኋላ ትልቁ ሪቮሉሽን የድምጻችን ይሰማ ነውና ያ የጣለው እርሾ ነው። እስክንድር ነጋ ጋር አንድ ክፍል አብረን ታስረን ነበር ላይናታቸውንና ሁሌ ነው የሚያነሳው መጽሐፉ ላይ ሁላ ጠቅሶታል። ሰላማዊ ትግልን ለኢትዮጵያ አስተምራቸዋል ብሎ ነው የሚያምነው። ያው ዛሬ ላይ ያለው አቋሙን አልተምሯል እንጂ እሱ ተምሯል ወይ ከማይገባባቸው አንድ ክፍል በነበርንበት ምንድነው ድምጻችን ይሰማ ከፍሬዎቹ መካከል ሰላማዊ ትግል ማድረግ እንደሚቻል፣ ጭቆናም ከላይ ይነሳልኝ ብሎ መታገል እንደሚቻል፣
ዋጋ መክፈል እንዳለብህ፣ መታሰር፣ መደብደብ፣ ገንዘብህን መዋጮ ማድረግ ብዙ አይነት ነገሮችን ለማህበረሰቡ ለህዝቡ አስተምሯል ብዬ አስባለሁና ዛሬ ላይ ትክክልም አይሆንም የሚደረጉ እያንዳንዱ እንቅስቃሴዎች፣ የመብት ትግሎች፣ ጦርነቶች ምንም በለው ብዙን ታነሳቸው የምትችላቸው ነጥቦች መነሻው ድምጻችን ይሰማ ነው ብዬ አምናለሁ። አንድ እሱ ነው። ባይሆን ድምጻችን ይሰማ ከፍሬው ጎን ለጎን ደግሞ ያጎደላቸው ክፍተቶች አሉ ብዬ አስባለሁ። ሁሌም ማነሳው የትም በኮንፊደንስ ማነሳው አረቦቹ እንደሚሉት አልውሱል ቀብለ አልውሱል የምነዑ አልውሱል ነው። ከመድረስ በፊት መድረስን ይከለክልሃል። ድምጻችን ይሰማ በብዙ አይነት መልኩ ያልደረሱ አካላት እንዲደርሱ አደረጋቸውና የሆነ ቦታ ላይ ትክክለኛውን መድረስ ደግሞ እንዳይደርሱ ከለከላቸው። መሪ ኦልሞስት ህዝብን ሶሻል ሚዲያ መሾፈር የሚችልበት ብዙ ተከታይ ያለው አካል እውቀትም ቢኖረው ባይኖረው የዲን ተጨባጩ ባክግራውንዱ ቆንጆ ይሁን አይሁን ምንም አይሁን ምን ህዝብን ሆ ብሎ መንዳት ሆ ብሎ ማስመለስ እንዲህ አይነት ነገሮችን አስለምዶብናል ብዬ አምናለሁ። አዋቂ ከመሆናቸው በፊት ሰዎች ታዋቂ ሆኑና ያንን ነገር ፈጥሮብናልና የድምጻችን ይሰማ ያልተጠና ክፍተት ነው ብዬ ከማስባቸው ነው እንጂ ሁሌም መነሳት ያለበት መወደስ ያለበት ትልቅ ሙቭመንት ትልቅ እንቅስቃሴ ነው። ጥሩ ግን አንድ ሀሳብ ከዚህ ሁሉ በላይ ገዝፎ የታየኝ አንድ ጥሩ ሀሳብ አለ። ጥያቄዎች ያድጋሉ ልበለው ወይ ደግሞ ሌላ አዲስ ጥያቄ ወረደ። በእኛ ሀገር ፖለቲካልም እንደዚህ አይነት ሃይማኖታዊና ሶሻል ሙቭመንቶች ውስጥ ሁሉ ጊዜ የመጀመሪያዎቹ ጥያቄዎች ሌላ ተጨማሪ ጥያቄ ይወልዱና እዛን የመጨረሻውን ጥያቄ መመለስ ይሆናል ትግሉ ማለት ነው። ይሄ አይ ቲንክ እንደዚህ አምባገነንነት ልምምዶች ባሉባቸው ሀገሮች የተለመደ ነው። ለምሳሌ ለትግል ለጥያቄ የሚነሱ አካላት የሚደርስባቸው ጫና፣ ኦፕሬሽን እና ደግሞ እስራት፣ ሌላውን ነገር እነሱን ነፃ ማውጣት ይሆናል ጥያቄ። ነፃ ለማውጣት የተነሱት ህዝብ ድጋሚ እነሱን ነፃ ለማውጣት እንትን ይላል፣ ጥያቄው ይሞታል ማለት ነው። እና ይሄንን አይ ቲንክ አሁን እየሆኑ ባሉ ነገሮች ውስጥም እናየዋለን። በተለይ ከሙስሊሙ ጋር ተያይዞ ማለት ነው። እና እቺን ትንሽ ብንጫወታት ጥሩ ይመስለኛል። ትክክል። አንድ ሐሰን አቢ የሚባል አብሮን የታሰረ እኔ ዘመድ ነው፣ የአክስቴ ልጅ ባል ነው፣ የጥቤቴ ባል ነው። አብሮን እስር ቤት ነበርና ከመታሰራችን በፊት የሚያነሳት ጥያቄ ነበር። በተለይ ለፖሊስ ለመንግስት አካላት በወቅቱ ለነበሩት ያወሊያ ትምህርት ቤት የተማሪ ጥያቄ ነበረው። የተባረሩ አስተማሪዎቻችን ይመለሱ፣ ኢማሞቹ ይመለሱ፣ ተማሪዎች የአረብኛ ኮሌጅ የተባረሩ ተማሪዎች ነበሩ፣ እነሱ ወደ ትምህርት ገበታቸው ይመለስ ምናምን የሚሉ ስፔሲፊክ የሆኑ ጥያቄዎች ነበር ሲጠይቅ የነበረው ያወሊያ ተማሪ ጥያቄ። ያወሊያ ተማሪ ጥያቄ ማለት የ10 ብር ጥያቄ ነው ይላል። ከዛ የ10 ብር ጥያቄ መመለስ አቃተው መንግስት። ጥያቄው አደገና መጅሊሱ አይወክለንም። በነገራችን ላይ ብዙ ጊዜ ክሬዲት ድሮ አያሳስበኝም ነበር፣ አሁን ላይ ያስፈልጋልም ታሪክም ነው ብዬ ስለማስብ መጅሊስ አይወክለንም፣ ድምጻችን ይሰማ። ሰሞኑን እንደውም በቪዲዮ እያየሁት ነበር ብሎ ለመጀመሪያ ጊዜ ሁለቱንም ታይትሎች የጀመረው ያወሊያ ትምህርት ቤት ተማሪዎች እኛ ነን የጀመርን የነበረው። ድምጻችን ይሰማ የምትለው ቃል ራሱ የዛ ጊዜ የወጣቸው የነበረውና አሁን ያው በብዙ ነገር ይሸፈንና እንትን የሚባልበት አይነት ነገር አለ። ድሮ ያው ችግር ዋናው ትግሉ ነው ምናምን ትላል። አሁን ግን ታሪክ ነውና ቪዲዮ ማስረጃዎች ምናምን ሳይ ነው እንዴ የዚህ ቀን ብለን ነበር ለካ ድምጻችን መጅሊስ አይወክለንም ምናምን ነገር ምርጫ ይካሄድልን ምናምን ብለን ነበር ለካ የምትልበት አይነት ሁኔታዎች ነበሩና በአዋጅ ይቋቋም ምናምን አወሊያ ላይ የተነሳ ጥያቄ ነበረ። እነዚህ አይነት ጥያቄዎች ነበሩ። በኋላ ያው ለሌላ ሰው አካል ክሬዲት ሲሰጥ ደግሞ ታይባቸዋል። የ10 ብር ጥያቄው አደገና ድምጻችን ይሰማ፣ መጅሊስ አይወክለንም፣ ባልመረጥናቸው አመራሮች አንመራም ምናምን የሚሉ ጥያቄዎች ወደ 100 ብር ጥያቄው ከፍ አለ። የ100 ብሩንም ጥያቄ መመለስ አቃተው መንግስት ወይም የሚመለከተው አካል በወቅቱ ስንጠይቅ። ከዛ ከፍ እያለ መጣና ደግሞ ጥያቄው ገዝፎ ሀገራዊ ሆነ፣ ምርጫ ይካሄድልን ምናምን የሚሉት ነገሮች በጣም እንትን አሉና ኦልሞስት በቃ የ1000 ብር ጥያቄ ላይ ደረሱ። ከዛ በኋላ ጥያቄው ከፍ ብሎ አስተማሪዎቻችን ደግሞ ጥያቄው 1000 ብር ላይ በገባበት ጫራታው 1000 ብር በገባበት ሰዓት ላይ መጣና አስተማሪዎቻችን ተመለሱልን። ግን እንትኑን ማቆም አልቻለም። ኦልሞስት 1000 ደርሷል ጫራታው። አርፍዶ መጡ። ኮሌጁ ተመለሰ ምናምን እንዲቆማል። ከዛ ከፍ አለና ደግሞ በቃ ምርጫ ይካሄዳል ምናምን ተባለ።
ተሰቅሏል። ኮሚቴዎቻችን ይፈቱ ምናምን ሌቭል ላይ ደርሷል ሰው። ከዛ ምርጫ ይካሄዳል ተብሎ እኛ እስር ቤት እያለን የምርጫ እንቅስቃሴዎችም ተደርጎ የሆነ ፌክ ምርጫም ተካሂዶ ነበረ በወቅቱ። ያው ሀይድ የሆኑ ስለማይገቡ ቀበሌ ይደረግ ምናምን ተብሎ ኢሹ የነበረበት ወቅት ላይ ማለት ነው። በወቅቱ ደግሞ ኮሚቴው ይፈታ ቢል ሌላ ግዙፍ ጥያቄ ደግሞ ሰው እየጠየቀ ነው። ምርጫ ይካሄዳል ብትለው እንኳን ሚረካ ሰው አልነበረም። ሁሌም ጥያቄዎች እንዲህ አይነት ነገሮችን እየወለዱ ይመጣሉ። እንዳልከው ቶሎ መመለስ ያለበት ቶሎ መፍትሄ ማግኘት ያለበት ነገር ካላገኘ ትንሽ አስቸጋሪ እየሆነ ይመጣልና አሁንም ላይ ባለው መጅሊስ ቅድም ደስተኛ አይደለሁም ወይም አካሄዱ ምናምን የምለው በጣም ተስፋ ያረኩባቸው ሜጋ ፕሮጀክቶችን ተብሎ ከሚቆጠሩ ተርታ አሰልፎ ይሰራሉ ያለው ከግንባታውም ከምኑም ያለፈ አንድነቱን ወህዳውን ተቋሙን የሁሉም የማድረግ አሁን የሁሉም አይደለም ተቋሙ ኦብቪየስሊ ግልጽ እንነጋገር ከተባለ መጅሊስ የሁሉም አይደለም። የሆነ ያኮረፈ አካል አለ፣ ማይፈልገው አካል አለ። መጥፋቱን ሁሌ ውድመቱን ስህተቱን ምናምን ክፍተቱን የሚፈልጋል። ተቋምንና ግለሰቦችን ያለመለየት ችግሮች አሉብን። ፐርሰናሊ እኔ አሁንም ተቋሙ እንደ ተቋም ማንም ይሁን ማን የሚያስፈልግ ዋጋ የተከፈለበት ነው። እኛ ሳይሆን እና ሀጂ መሐመድ ሳኒ ሐቢብ ዋጋ የከፈሉበት ተቋም በዛን አስቸጋሪ ወቅት ላይ ተቋሙ እንደ ተቋም ምንም እንደራደርበት ነገር አለ። አካሄዱ ላይ ግለሰቦቹ ላይ ሰዎቹ ላይ ስትራቴጂዎቹ ላይ ምናምን ግን ያው ዲስከስ ማድረግ ማውራት ምናምን በደንብ ይፈልጋል ብዬ አምናለሁኝ። ስለዚህ ጥያቄው ከፍ ሲል ይሄኛው በዛ ልክ ይሆናል ማለት ነው። እሺ ሌላውን እንደው አንድ እዚህ ማንሳት የምፈልገው ድምጻችን ይሰማ እንቅስቃሴ በተለይ የአህባሽ እንቅስቃሴ ጋር ተያይዞ የሚነሱ ነገሮች ነበሩ። ያኔ ቢስተካከል ብዬ አሁን መመኛቸው ማለት ነው። በሰዓቱ ትክክል መስሎ የተሰማን ግን ያኔ ባይሆን ብዬ መመኛቸው ነገሮች ምንድነው የነበረው? ያኔ አብዛኞቹ መስጂዶች ያው ተነጠቁ። የአህባሽ አስተምሮ መጅሊሱን ይሄ መስጂዶችን እንዲቆጣጠሩ ምናምን ተደረገና ኢማሞች ተቀያየሩ ምናምን አለ። እዛ ወጣቶች በዛ ሂደት ላይ ሌላውም አብዛኛውም ሰው ከመስጂድ ወጣ። አስታውሳለሁ እኛ ከነበርንበት ሰፈር ኮምቦልቻ ተቋ በቃ የኔ ቤት አለ መንገድ መስጂዱ በር ነበር የነበረው። ያው አልቋቋም ስንል ስድቡ ምናምንም ስለነበረ በቃ ሩቅ ሰፈር ሄድ ረመዳን ላይ ሰዓት ያየን የምናፈጥርበት ማለት ምንም አይነት አዛን ማንሰማበት ጭልጥ ያለ የኮንዶሚኒየም እንትን ውስጥ ገባንና እንደዛ አይነት በጣም ብዙ ነገሮች እንትናሉ። በጣም ብዙ ወጣት በጊዜው የነበረው ከመስጂድ ወጣ። የወጣው ለዲኑ በነበረው ፍቅር አህባሽን ከመጥላት ምናምን አንፃር ነው የወጣው። ግን እነዚህ ሂደቶች በጣም ተራዘሙና 2 አመት 3 አመት 4 5 አመት እየሆነ ሲሄድ እነዛ ዲናችንን አናስደፍርም ብለው ወጥቶ የነበሩ በጣም ለዲናቸው ይቆረቆሩ የነበሩ ወንድም እህቶች ማረፊያቸው ሱስ ጫት ምናምን ሆነና አሁን ላይ የሉም እነዛ ልጆች። አብዛኛው ወጣት የሆነ ጋፕ ተፈጥሯል ብዬ አስባለሁ እዛ ላይ። አሁን ላይ ላለው ወጣቱ ላይ ላለው ይሄ ወደ ኋላ እንመጣበታለን፣ ስለሱስ በደንብ እናወራለን። ግን አንድ አስተዋጽኦ አለው ብዬ አስባለሁ። ከመስጂድ በራቅን ቁጥር ያው ይዘነጋል፣ የሰው ልጅ ይዘነጋል። ግን እየራቅን ሄድና ትንንሽ ነገሮችን እየተለማመደ ወጣቱ ብዙ ወጣት ያን ያተናል ብዬ አስባለሁ። ምናልባት እንደው ትንሽ የእውቀቱም የምንም እርሾ የነበረው ሰው ነው ኋላ ላይ ሲመለስ ተመልሶ የመጣው እንጂ በጣም ያኔ ያጣናቸው እንደዚህ አይነት ነገሮችም ምናልባት ብዙ ጊዜ ሲወራ ሰምቼው ስለማላቅ ነው። ምን መልከት አለ? ትክክል ነበር። አዎ ድምጻችን ይሰማ በጣም ትልቅ እንትን ነው። አላቅም እኔ በደንብ ሪሰርች የሚፈልግ በደንብ ጥናቶች ሊደረግበት የሚገባ አስተማሪ የሆኑ ብዙ ነገሮች እንዲሁም ደግሞ ሞዴል መሆን የሚችሉም ብዙ ነገሮች አብሮት ተያይዘውታል። አሁን ያነሳኸው የወጣቱ ጉዳይ አክቹሊ አሁንም ድረስ ያለብን ችግር ነው። ይሄ ድምጻችን ይሰማ ጋር ብቻ የሚያያዝ ሳይሆን ተቋሞች፣ መስጂዶች፣ መድረሳዎች ምናምን ወጣት አቃፊ አይደሉም። ሐቂቃውን ለመናገር እኛ ሰፈር ሰላሐዲን አካባቢ አሁን ማያቸው አንዳንድ ነገሮች አሉ ክፍተቶች ምናምን ነገርና
ድምጻችን ይሰማም ወቅት ላይም ደግሞ ቅድም እንዳልኩት ነው እንዲህ ምንድነው መነሻና መድረሻ የሌለው እንቅስቃሴ መሀል ላይ ሂደቶች ራሱ እየመሩ የሚሄዱ ነገር የሆነ ነገር ከሆነ የሆነ ነገር ይመጣል። ዶክመንተሪ ኢቲቪ ማታ የሆነ ነገር ከሰራበት እሱን ተከትሎ የሚሞቅ ምንም ደግሞ ትንኮሳ ምናምን ከሌለ የሚቀዘቅዝ ገብቷል አይደል? ከዛ ደግሞ የሆነ አጀንዳ መሀል የሚፈጠርበት ምናምን ነው እንጂ ስትራቴጂ ተነድፎለት ከዚህ ተነስተን እዚህ እንደርሳለን። እንዲህ አይነት ሳይድ ኢፌክቶች አሉ። አሁን እንዳልከው የአህባሽ መስጂድ ውስጥ ገብቶ መስገድ ለንትርክ፣ ለጸብ፣ ለሌላ ነገር ስለሚጋብዝ ወጣቱ ከመስጂድ ይወጣል። ያንን እንዴት ፕሮቴክት ላድርግ ተብሎ የተቀመጠ ስትራቴጂ ምናምን የሉ። ድምጻችን ይሰማ አንዳንድ ጊዜ ተወቃሽ ለማድረግም አይመችም። ድምጻችን ይሰማ በአህባሽ መስጂድ ኢማም መስገድም አይበቃም የሚሉ እንትኖች ነበሩና እናንተ አካባቢ የእናንተ አካባቢ ያው ስፔሻላይዝ አድርገን እናየዋለን። ስታንዲንጎች አሉ። አሁን እኔ ከብዙ የተለያዩ ሰዎች ጋር በተለያየ አጋጣሚ ሳወራ በተለያየ ስታተስ ላይ ያሉ ሰዎች ማለት ነው ድምጻችን ይሰማንም ያን የነበረውን ነገር የሚረዱ በተለይ አህባሽ የሚባለው ነገር ፊክሽናል የሆኑ እንትኖች ተጨምረውበታል የሚሉ አካላት አሉ እና ከዛ በመነሳትም ድምጻችን ይሰማ አንዳንድ የውሸት ትርክቶች ተጨምረውበት አህባሽ የሚባል የሆነ ቢስት ነገር ተፈጥሮ የተወሰኑ ቅመሞች ተጨምረውበት እንዲሞቅ የተደረገ ነገር ነው የሚሉ ወገኖች አሉ። ይሄ እንትን ነው ማሚ ጀስት ሁለት ቦታ እግራቸውን እዚህም እዛም የሚረግጡት ሰዎች የሚያነሱት ነው እንጂ ክሊር የሆኑ ነገሮች እኛ እንኳን እውቀት የሌለን ሰዎች ክሊር የሆነ ነገር አይተናል። ጫናዎች ነበሩ። እንደ አወሊያ ትምህርት ቤት አወሊያ እንግዲህ የተጀመረው ይሄ ትግል አወሊያ ሲጀመር ሻውመር ያለ ምንም ምክንያት ነው ስልጠና መውሰድ አለበት። ከሊባኖስ የመጡ አሰልጣኞች አሉ፣ የሚያሰለጥኗችሁ ነገር አለ፣ ስለዚህ ከቦታው መነሳት አለባችሁ ተብሏል። ተነስተውም ደግሞ ሌላ ኢማም መጥቷል። አስተማሪዎች በግልጽ ምንድነው አወሊያ ትምህርት ቤት ላይ አወሊያ ኮሌጅ አረብኛ ዲፓርትመንት ተማሪ የነበሩ 30 ተማሪዎች የአዳሪ እስከዛሬ ስትማሩበት የነበረው ካሪኩለም የተሳሳተ ካሪኩለም ነው። አዲስ ካሪኩለም አዘጋጅተን ተበተኑ ብሎ ሊመረቁ 6 ወር የቀራቸው ተማሪዎች በዚያ አትመረቁም በዋሃብያ ካሪኩለም ተብለው የተባረሩበት ነው። ዲኑ የተነሳበት ነው። የኛ አስተማሪዎች የተባረሩ ይሄ ሁሉ ሀታ ጥበቃዎች የኛ ጥበቃዎች እኮ ሄደዋል። ስልጠና መውሰድ አለባችሁ ተብለው ስልጠናውን ወስደው ከዛ ደግሞ ሲጨርሱ እስከዛሬ ሻሃዳችሁ ትክክል አልነበረም ተብለው ማለት በኤቪደንስ እንደው በአይናችን ያየናቸው በቪዲዮም በምናምን እንዳለ ሆኖ ሻሃዳ ድጋሚ ያዙበት የፈረስ ጭራን የረሱል ሰለላሁ ዐለይሂ ወሰለም ጸጉር ነው ኑ ሳሙ ተብሎ እየተሳለሙ ሰውነታቸውን በረካ ያገኛል ተብሎ ሲቀቡ የነበረው ምናምን ባይሆን ያው እንግዲህ እንደ ትግል ማታገያ ሆኖ የቀረቡ ብዙ ነገሮች ሊኖሩ ይችላሉ። ውሸት ናቸው ብሎ ደግሞ ለመደምደም ናቸው አይደለም የሚለውን እውቀት ያለው አካል ደግሞ በደንብ መመርመር አለበት ብዬ አምናለሁ። ግን ምንድነው በቃ ቤዚክ የሆኑ አህባሽ የሚባል አንጃ እንቅስቃሴ የነበረው በመንግስት ሰፖርት የሚደረግ በሊባኖስ ውስጥ ቤዙን ያደረገ ፈንድ የሚደረግለት ይሄኛውን እና ሀገር ልጅ ፕሮፖዝ ያደረጉ ብዙ ነገሩ ትክክል ይሆናል። በማታገያ ሂደቶች ውስጥ ደግሞ ቅድም እንዳልኩት ሁሉ ነገር አንደር ኮንትሮል አይደለም። ካንተ ቁጥጥር ውጪ በሆነ አይነት መልኩ ደግሞ የሚገለጹ ነገሮች አሉ። በነገራችን ላይ አህባሽን መቃወም እኛ 2004 ጀመር ነው እንጂ ሌሎች ደግሞ ያንን እንቅስቃሴ ያንን ሙቭመንት የአህባሽ አንጃዎች የሚያደርጉትን እንቅስቃሴ በብዙ አይነት መልኩ ሲዋጉ የነበረበት ሂደት ነበር። እነዛ አካላት ሲዋጉ ደግሞ የጠቀሷቸው መጽሐፎቻችን ላይ እንደዚህ ሚላለ እንደዚህ ማይላለ ምናምን የሚባልባቸው እንትኖች ሊኖሩ ይችላሉ። ኤግዛጁሌት የተደረጉ ነገሮች ሊኖሩ ይችላሉ። ያ ማለት ያው ምንም የለም ኦር ፊክሽናል ነው ተብሎም ደግሞ ለመጠቀስ የሚያስደፍር ነው ብዬ አላምንም ፐርሰናሊ። ግን ማታገያ ሂደቶች ላይ ኮት እየተደረጉ የመጡ ነገሮች ነበሩ። ቤዙ ትልቅ ፎልት ስለነበረ ያንን ለመዋጋት ስትል ያንን ነገር በደንብ አድርገህ በምትችለው አቅም ሁላ እዛ ጋር ሐርብ ላይ ጦርነት ላይ ነው ያለው። ሐቅና ባጢልን እያፋለምክ ነው ያለው። እስከምትችለው ድረስ ሄደህ ትጠቀማል። በጣም ጥግ የደረሰው ውሸት አለ ብዬ አላምንም ፐርሰናል። በእኔ እውቀት ውሸትም ነው ብሎም ቃሉን ለመጠቀም የሚያስደፍር አይነት ነገር አለው ብዬ አላስብም። ግን በትክክል ያየናቸው አይነት ብዙ ክፍተቶች ስለነበሩ ማለት ነው መጽሐፎቻቸው በዶክመንተሪ መልኩ የቀረቡት ምናምን ሲታዩ ነበሩ። ምንድነው ባይሆን
እነሱ በኋላ ላይ የተመለሱባቸው ደግሞ እንትኖች አሉ እንደ አቋም ተይዞ የነበሩ አይ ይሄ እንትና አሁን ለምሳሌ ጅብሪል ቁርአን የአላህ ቃል አይደለም የጅብሪል ቃል ነው። አሁን ይሄ ዝም ብለህ ለተራ እውቀት ለሌለው አካል እንኳን በጣም ብዙ እንትን የሚሰጡ አይነት መልእክቶች አሉ። በኋላ ላይ ግን አይ እንደዛ አይደለም ምናምን የሚሉ አይነት የማስተባበያዎች ወይም ደግሞ ከአቋም የመመለስ አይነት መጽሐፎቻቸውም ላይ ማስተካከል ረማት የማድረግ በእያንዳንዱ ኤዲሽኖች ላይ የሆኑ ነገሮች ይሄ ያስመታል ይሄ እንትን ነው በጣም ድንበራል እያሉ ያስተካከሉታል። አንተ ግን ያ አካል ይዞት የመጣው ነገር መጥፎ ነው ብለህ ካሰብክ የተሳሳተውንም በፊት የተመለሰበትን አምጥተህ ይህንን ነገር አህባሽን ጭራቅ የማድረግ ስራ በትክክል መሰራትም ነበረበት ተሰርቷል ብዬ ነው ፐርሰናሊ ማምነው ማለት ልጆች ላይ የነበረው ተጽዕኖ ምናምን ነገር ስቲል አሁንም ድረስ ቆሞ አይደለም በብዙ አይነት መልኩ እኔ እንኳን በማቃቸው እየተደረገ ነው እየተሰጠነ ያለው እስካሁን ድረስ ማለት ነው። የቆሙ ነገሮች አሉ። ግን ምንድነው በወቅቱም የነበረው የትግሉ አንድ አካል የነበረው በግዳጅ ይሄን ያላረገ መስጂድ ኢማም አይሆንም፣ ይሄን ያላረገ አወለ ላይ አይቀጥልም፣ እንደዚህ አያረግም እየተባለ በየቦታው መጅሊስ ውስጥ ለመሳተፍ እሱን ስልጠና መውሰድ አለበት፣ የዛ አቋም ደጋፊ መሆን አለበት፣ አበሉም መብላት አለበት ምናምን እንዲህ አይነት ነገሮች ነበሩ። ያንን ማስቆም ነበር። አሁን ቆሟል። በፈለጉት አይነት መልኩ የራሳቸው መስጂዶች ላይ እያስተማሩ ነው። መርከዝ አላቸው፣ ሚዲያ አላቸው እና እየተንቀሳቀሱበት ያለ ነው እያየ ነው። ያንን የምትዋጋበት አይደለም። ቤዚካሊ አሁን ይሄንን ያነሳሁት ምንድን ነው የእኛ ሀገር አንተም ቀደም ብለህ አንስተዋል። የእኛ ሀገር እኛ ሞር እያወራን ያለነው የሙስሊሙን እንቅስቃሴ ስለሆነ አብዱሰላም ተሳተፍ አዳማጭ አድርግ ነው የሙስሊሙን እንቅስቃሴ ብቻ ሳይሆን ሌሎች የእኛ ሀገር ሙቭመንቶች ውስጥ አንዳንድ ጊዜ እንትን በደንብ ዴብዝ የሌላቸው ወይ ደግሞ ማህበረሰብ ብዙ ጊዜ ጥልቀት ያላቸውን ነገሮች ለመረዳት እንደ ኮሌክቲቭሊ እንደ ማህበረሰብ ስለሚያስቸግረው አንድ የሆነ ነገር ብታነሳ እሱን ለማታገያነት መጠቀም እንደ እንትን ይሆናል። ከዛ በኋላ እነዛ ትግሎች ካለፉ በኋላ ደግሞ ሀቀኛ ዲስከሽኖች አይደረጉም። ለምሳሌ አሁን በድምጻችን ይሰማ ወቅት እኔ ሁል ጊዜ ዊሽ ማደርገው የተነሱ እያንዳንዳቸው ነገሮች እንደ ታሪክ ዶክመንት ቢደረጉ የተለያዩ ወገኖች በተለያየ መንገድ የነበራቸው እይታ ሁላችንም ኦልሬዲ እዚህ ማህበረሰብ ውስጥ አካል እስከሆንን ሀሳብ ያላቸው ሰዎች ዲስከስ ቢያደርጉት ያ ታሪክ ቢነገርና የነበሩ ስህተቶችንም እንደዚህ ከተለያየ ወገን አይ ቲንክ አሁንም ዋጋ የሚያስከፍልን ነገር እሱ ስለሆነ ማለት ነው እና እነዛን ነገሮች ከማድረግ አንጻር ጄኒውንሊ አሁን እነዚህም ዲስከሽኖች እንዲህ እየተንጠባጠቡ የትም ቦታ አይነሱም ነበር አንድ የሆነ ውይይት ላይ በግልጽ ቢነገሩ ኖሩና ከዚህ አንጻር እንዴት ታየዋል ያለን ሁለት ነገር ብቻ ብዬ እንደው አጠር ለማድረግ ያክል ይሄን ኢሹ እኛ ሀገር ላይ እንደ ሙስሊም ሶሳይቲ በመናደርጋቸው እንቅስቃሴዎች ውስጥ ሁለት የተሳሳቱ አይነት አካሄዶች አሉ ብዬ አምናለሁ። አንደኛው የሆነን አካል ምንድነው የሆነን ነገር የሆነን ጉዳይ የሆነ አካል ብቻ ይዞት ካላንቀሳቀሰው ማይሆን መስሎ የሚታየን ተግባባ። ከዛ ደግሞ የሆነ something አሁን ያልኩ አይነት ዲስከሽኖች ምናምን እኔ አላረኩትም አብዱስ ያላረገው ሙቤ ያላረገው ሰማን አላረገው ማድረግ አለብን አይደል? ግን ሁሌ የምንጠብቀው የሆነ አካሎች አሉ። ብዙ ነገሮቻችን ላይ ጎንደር ላይ something happen አረገ፣ ወለጋ ላይ የሆነ መስጂድ ፈረሰ፣ የምንጠብቀው የሆነ ኡስታዝ የሆነ አካል አለ። ከዛ ደግሞ በዛው ልክ ደግሞ የሆነን አካል የሆነን ምንድነው ጉዳይ ሌላ አካል ይዞት ደግሞ ሲመጣ ያ አካል ስላልተሳተፈበት ደግሞ ተቀባይነት የለውም። አሁን የተቸገርነው ትልቁ ነገር ይሄ እንትና ካልሰሩት ስራው ምንድነው ማይሰራበት አይነት ለነሱ ሚጥል አካል አለ። የሆነ አካል በቃ እነሱ ይስሩት እነሱ ያደርጉታልና እነሱ እንዴት ዝም ይላሉ እነሱ ምን ያያረጉ እነሱ መኪናቸውን እየነዱ ምናምን እየተባለ ኔጌቲቭን በሚነሳ አይነት መልኩ ይነሳል። ሌላ አካል ደግሞ ይዞ ሲመጣ ደግሞ የሆነን ሐሳብ የሆነን እንቅስቃሴ ላድርግ ደግሞ ብለህ ስትመጣ ፋይናንስ የሚያግዝ የለም፣ ከጎንህ የሚቆም የለም። ለምን እነዛ አካል የሉበትም። የሆነ ኡስታዝ አምብሬላ ሚሆን ምናምን ትዝ ይለኛል አንድ ጊዜ በጣም ላይፍ እንትና አንገጫገጨችኝና ተቀጥሮ ወጥቼ በቃ የራሴን ስቱዲዮ ምናምን ብዬ የሆነ ፕሮፖዛል ጽፌ እንደዚህ ፕሮዳክሽን ማቋቋም አለብኝ ብዬ ሂባ ቪዲዮ ፕሮዳክሽን ብዬ ጀምሬ ነበርና ልክ እንትን ስል ደብዳቤ ለተለያዩ ኮሚኒቲዎች በፊት እንደዚህ ሰፖርት ታደርጉ ነበር እስር ቤት ላይ ሆነን ከወጣም በኋላ ግን ላይፍ እንደዚህ ሆናለች። ብዙ አይነት መልኩ ስትራግሎችን እንዲህ ያልፍ ያሉ ረጅም ከላኩላቸው ኮሚኒቲዎች ውስጥ 2 ወር 3 እነ ኡስታዝ እንትና
ነግራቸዋል። እነሱ ምን አሉ ማለት ቡራኬ ማለት ነው። አላ ሌላ ቦታ ባርከውታል ወይ ከሌ ባርኮታል ወይ ይሄንን ፕሮፖዛል ይሄን ሐሳብህን ይሄን ችግርህን መከራህን ራሱ የሚባርክ አካል አለ ታውቃለህ። እንትን ያውቁታል ምናምን ወላሂ ነው የምነግራችሁ። በዛ ወይ ተሳክቷል። በኋላ ላይ ልልህ የፈለግኩት አግኝተኸኝ ከሆነ ማሜ ይሆን ብዙ አይነት ችግሮች ነው ያለብን እንደ ሶሳይቲ። ወላሂ ክፍተታችን በጣም ብዙ። ኡስታዝ በድሩ ሲን በጣም ወዶ ኡስታዝ ነው ባይዘውና እስር ቤት ቁጭ ብለን ስለሆነ ነገር ይነሳል። ስለ ሙስሊም ሴት ተማሪዎች ይነሳል ወይም ሰምቲንግ አቤት መከራችን የጉዳዮቻችን ብዙ ምንሰራቸው ስራዎች ብዛቱ እንላለን። ከዛ ማን ይስራው ያው ሰው ገብቷል። ስም መጥራት ብዙም ስላልፈለኩ ነው እንጂ መጠራቸው 4 5 6 ሰዎች ናቸው። ከዛ በኋላ ደግሞ በቃ ለምን ሁሌ እነሱ ምናምን ብለህ ደግሞ ይሄን ጉዳይ ይዤ እኔ ላንቀሳቀስ ምናምን ብለህ ስትመጣ አብረው ታስረው እንኳን ማለት ነው። ሌላው ደግሞ እንግዲህ ጭራሽ መፈጠረም ማያውቅህ ከሆነ ደግሞ ያ ኡስታዝ አንተን አስቸጋሪ ነው የሚሆነውና ያወቀ ሰው ሚዲያ ላይ እንደዚህ ፐብሊክ ሆነህ ምናምን ራሱ ማለት ነው ሰው እነዛ ሰዎች የሌሉበትን እንትን ሊቀበል ፍቃደኛ አይደለምና ይሄ ትልቁ ቅድምም እንዳነሳ ነው ከፈጠሩብን ኮሚቴው ምን አለ ይባል ነበር ድሮ እስር ቤት እያለን ኮሚቴዎቹ ምን አሉ ምናምን እነሱን አይነት የመጠበቅ አይነት ነገሮች ዛሬም ድረስ እኔ አሁን ኮሚቴው ማንዴት የለውም ብዬ ማስበው ኡስታዞቹ ማንዴት የላቸውም ብዬ ነው ፐርሰናሊ ማስበው። በጣም ነው ወዳቸው ማከብራቸው መናቅ ምናምን አይደለም ግን በቃ መጅሊስ አለ እኮ አይደል ሰው ሐሳባቸውን ወደዛ ወርውሮ በዛ ወይ ምናምን ማስተካከል የሚችሉት ነገር በዛ መንገድ ማለፍ አለበት ብዬ አስባለሁ። ዛሬም ድረስ የሆነ ሰው መግለጫ እንዲሰጥ አህመድ ዲንጀበል ፖስት እንዲያደርግ ፌስቡክ ላይ ምናምን መጠበቅ አይነት ነገር ከሆነ እስቲ ገና ነን ማለት ነው 2004 ላይ ስታካርገናል ብዬ ነው ማምነውና ወላሂ እሺ ወደ እሱ ህይወት እንመለስ። ፖለቲካ ነው ያስመረጣችሁ ያለው ነኝ ፖለቲካ አወራን ቀላል እስላማዊ ፖለቲካ ኢስላሚክ ፖለቲክሱን የተለማመድ ነው። አሪፍ ነው። እንትን ብናወራ ደስ አለኝ። ሁለተኛው ማናወራበት ጉዳይ ምንድነው? እሱን እንዝለለውና ቀስ ብለን ብናወራው ይሻላል። እኔ ደግሞ እሱ ጋር ገብተን ግን የጋብቻ ህይወት ብለህ ነው ግን ያንተን ጋብቻ ሳይሆን ብንገባ ችግር የለውም አብሽር ምን ፈርቶ ነው እንዳለባለው አይደለም። ያው የሚታወቅ ብዙ ሰው ያውቀዋል። ግን አጠቃላይ ማህበረሰብ ላይ ያለው አሁን ላይ ያለው ወጣቱም ላይ ያለው የጋብቻ ጉዳይ ሰሞኑንም የሚነሳም ጉዳይ ስለነበረ ማለት ቅጽበቷን ማወቅ ፈለኩ። ግን ከእስር ቤት የወጣህባትን የመጀመሪያ ቀን ምናልባት ላንተ 2 ነገር ነው። አንደኛ በወጣትነት ነው የታሰርከው። እኔ አሁን ቅድም 18 ዓመት የሆነኝ ነው የታሰርኩት። 18 ዓመቴን ወደ ኋላ ሄድኩኝ። የት ነበርኩ? የዛ ቀን የት ነበር? 18 ዓመቴ ላይ ወደ ኮሌጅ እየገባሁ ነበር። ከዛ ኮሌጅ ስንገባ ደግሞ የነበረው ድባብ በጣም የተለየ ድባብ ነበረው። አይ ቲንክ 90ዎቹ መጨረሻ አካባቢ ነው። ግን 170 ብር ደሞዝ የሚከፈልበት ውጭ ሆነህ የምትማርበት ምናልባት አሁን ላይ ካለው ቤስት ከሚባለው ደሞዝ የተሻለ የሚያኖር አይነት ደሞዝ ነበርና በጣም ላይፍን ኢንጆይ የምናረግበት በብዙ ነገር የምትከበብበት ምናምን አይነት እድሜ ነው። ሁሉ ነገር የሚያምርህ ብታረግ የሚያምርብህ አይነት እድሜ ነበርና እሱን እያሰብኩት ነበር። ግን እዛው ያለህ አግብተሃል፣ ስትወጣ የመጀመሪያው ላንተ አሁን አንደኛ ከእስር ቤት ወጣትነትህን የተወሰነም ገፋ አድርገህ እዛ እየወጣ ነው። ሁለተኛ ደግሞ የተራዘመ ሙሽርነት እየጠበቀ ነበር እና ይሄ መፈታታችሁን አንደኛ ከመፈታታችሁ በፊት ልትፈቱ ነው ሲባል የነበረውን ስሜትና ስትወጡ የነበረው እሷን ብቻ ባቅ ደስ ይለኛል። ከዛ ያው ከወጣ በኋላ ወደ ሰራሃቸው እንመለሳለን። ጥሩ ስሜት መግለጽ ላይ እንኳን ብዙ ጎበዝ አይደለሁም፣ እቸገራለሁ ስሜት አንተ ኤክስፕረስ ለማድረግ። ያው የማይረሱ አይነት አፈታት ነበር የተፈታ ነው። ስንፈታ 3 ቀን በወቅቱ በጣም ኢሹ የነበሩ ወርዶች ነበሩ። ኪራይ ሰብሳቢነት፣
ከዛ ደግሞ ምንድነው 3 ፖይንቶች መተካካት ምናምን እንደዚህ እየተባሉ ነበሩና ከመፈታታችን በፊት ለ3 ቀን ሰንዳፋ ፖሊስ ግቢ ውስጥ ሄደን ስልጠና ወስደን ከቃሊቲ እቃችንን ኩተታችንን ይዘን ተሰናብተን ድጋሚ ሌላ ካምፕ ገባን ከ4 ዓመት በኋላ 4 ዓመት ከ2 ወር በኋላ እና 3 ቀን የተለያዩ የፍትህ ሚኒስቴሩ ሰውዬ ያኔ አምባቸው ወፍራም በጣም በቃ የሚያስፈሩና ኪራይ ሰብሳቢነት ምናምን እንዳስቸገረ ሀገሪቷ ላይ እኛ ስለማናውቅ ወደ ኪራይ ሰብሳቢነት እንዳንገባ ተሐድሶ ስልጠና ተብሎ ተሐድሶ ስልጠና አስታወስኳት ተሐድሶ ወስደን ነው የወጣን የነበረውና ኢንተርቴን ያደርግ ነበር እዛ ፖሊስ እንትኑ ላይ ነበረው ቤተሰብ የለም ምናምን በቃ ምግብ ዳቦና ሻይ እየተሰጠ ሆነ በራሱ ድርጅቱ በሚያዘጋጀው እንትን ነበርና አላኩል ያህል ያው ከዛ ከሰንዳፋ ስወጣ ነው ከባለቤቴ ጋር የተገናኘ ነውና እዛው ሰንዳፋ በር ላይ 3ቱንም ቀን ዛሬ ይፈታሉ ብለው ህዝብ ሲጠብቀን ቤተሰብ እንዲሁም አድናቂዎች ደጋፊዎች 3ቱንም ቀን ሁለተኛውም ቀን ሶስተኛም ቀን እና 3ኛ ቀን ላይ ስንፈታ በባስ ጭኖን ከዛ ለቤተሰቦቻችን ላለመስጠት ማለት ነው እንደው እኮ ግፋቸው አልተነገረም እኮ لا حول ولا قوه الا بالله ገብቶ አዩት እንጂ ቤተሰብ ጋር እዛ ላያገናኙ ማለት ነው ከሰንዳፋ አነሱንና ባስ ውስጥ ከተው ቤተሰብ በመኪና ጎን ጎን እንደ ሰርግ ያጀበ የተከተለን የት ነው የሚጥሏቸው እያለ በቃ እየሄድን በኋላ ላይ መገናኛ አደባባይ ጋር ስንደርስ ነው እንትኑ ሹፌሩን በጣም ጮኸን ምናምን በቃ አውርዱን ምናምን ነገር ብለናቸው መገናኛ ላይ ይወረድ ነው ከዛ በኋላ ቤተሰብ ስለዚህ ከእስር ቤት ወደ መገናኛ ላይ ነው የተፈታው መገናኛ አደባባይ ላይ የተበተን የሆነው ፒክቸሮች ምናምን የሚለቀቁት የመገናኛ አደባባይ ላይ ኖ መገናኛ ሳይሆን አያት ወደ መገናኛ የሚወስደው አደባባይና ከዛ ደግሞ ቀጥታ አሁን ዘምኗል እንጂ ቀጥታ ደግሞ ወደ አራብሳ ሰሚት ነው ወደ አራብሳ ወደ ሰሚት ምናምን የሚወስደው ደግሞ አለ ሃይዌው ትልቁ እንትን ማለት ትልቁ መንገድ አለ ደራርቱ አደባባይ ማለት ነው በቃ የአያት አደባባይ ተብሎ የሚታወቀው ትልቁ አደባባይ ማለት ነው እሷ ጋር በተኑ ወደ ሰንዳፋ የሚወስዳለ ጣፎ ምናምን ሜጃ እሷ አደባባይ ጣፎ ድንበሩ አይለችም በቃ ከጣፎ እንኳን ደህና መጣችሁ የሚለው ታፔላ እሷ ጋር ያለው አደባባይ እዛሽ ጋር ጥለው ነው ለዛ ከሆነ ጣፎ አደባባይ ማለት ነው ማማን ነበር ሁላችንም ኦልሞስት ከአህመድ ዲን ጀበል አህመድ ሙስጠፋ መሐመድ አባተና ኻሊድ ኢብራሂም በስተቀር በእኛ መዝገብ ተከሰን የቀረን 14-15 ሰዎች እንዳለ ወጥተናል ኑሩ ቱርኪ ኡስታዝ አቡበከር አህመድ ሙራድ ሽኩር ዲላማን ኡስታዝ ባህሩ ምር የዛ ጊዜ ነው አይደል ኦርካንኛ በፊት ነው ብቻ በርካታ ሰዎች ነው የወጣን የነበረው ስሜቱ በጣም አላቅም لا حول ولا قوه ከባድ ነው እኔ አንድ ቀን ከተፈታው በኋላ ቀጥታ ስራ መስራት አለብኝ ብዬ እንቅስቃሴ ሳደርግ ሚንበር ቲቪ ሚንበር ፕሮዳክሽን ነበር ያኔና እንደው ስራ ካላቸው ብዬ ከሊፋ ህንጻ ስራ ለመጠየቅ ወደ ሚንበር ሄድኩኝ እና ስወጣ መብራት አልነበረም ከሊፋ ህንጻ ላይ በእግር ነው 10ኛ ፎቅ የሚወጣው ነው እየወጣው ፎቅ ከሊፋ ሊፍት ግን ይሻላል እውነት አንድ አመት ኖር ይበታል በጣም የከሊፋ ሊፍት ማሻአላህ ነው እንጂ ከዛ በቃ እንባያውን ላመጣ ፎቅ ደረጃውን እየወጣው ነው እየራቀኝ ምናምን ሲማ ምን ያክል ወደ ከፎቅ ምናምን ጋር ራሱ ኤክስፒሪየንስ የለኝም እኮ ነው ማለት ፎቅ ላይ ለራቀት የሚችል ተራርቃቸዋል 3 ፎቅ ነው አወላ ሰውጣ የነበረው ስማር ምናምን ነገርና ፎቅ እንደዚህ ኤክስፒሪየንስ የለኝም ልጅነት ነው በቃ ከቤት አወላ ካወላ ቤት ነው ምንም ማቆ ታሪክ የለም ወደ ፒያሳ ነው ከተማ ምናምን አዞርም በተለኛ አስተዳደጋችን ምናምን ፋሚሊም ሲሪየስ ነው እንዲ ሰፈር ውስጥ እንኳን ብዙ እንድንጮት ማይፈቀድልን ሰዎች ነበርና በቃ ከፋኝ ታውቃለህ ማለት በጣም ወደ ኋላ መቅረቴን አስታወስኩት ብዙ ነገር እንዳመለጠኝ ምናምን ነገር ብዙ ነገር እንዳለፈኝ ፎቁን ይሄድ አላልቀስ ፎቁ ራሱ ታስባለህ አሁን ራሱ እኮ ቤት ወጪ ምናምን እኮ እንደዚህ ረጅም መንገድ ስትሄድ በእግር ወክ ስታደርግ ይመጣባላ ወከኑላ ነው የሚረብሽ ወክ ላርግ ብለህ የቤት ወጪ ትዝ ይላል ማለት ልክ እንደዛ ሁሉ ብሶት ብሎኝ ነበርና ስሜቱ በጣም ከባድ ነበር ብዙ ሉዝ እንዳደረክም ታስባለህ በየሆነ ነገር ደግሞ ቀደም እንዳነሳ ነው አይነት እስር ቤት ውስጥ ያገኘሃቸው ብዙ ማንነቶች ራስን ሰርተ የምትወጣበት ምናምን ነገሮች
አድቫንቴጅ አለው። ከዛው ጋር ተያይዞ እንግዲህ መነፋፈቁ ነበር ከባለቤቴ ጋር ከባድ ነው። የሩቅ ፍቅር በጣም ከባድ ነው። አንዳንድ ጊዜ ሰዎች ውጪና ሀገር ውስጥ ሆነው ራሱ ኒካ ምናምን ትችላለህ ነው ብለው ያስኬዳል። በጣም መታየት ያለበት ነው። ቻሌንጅ በጣም አለው። በጣም ስሜት የሚፈታተኑ ስሜት የሚጎዱ አይነት ክስተቶች ይኖሩታል እና የሩቅ ፍቅር ከባድ ነው። ስፔሻሊ ደግሞ ሐላል ሆኗ ያንተ መሆኗን እያወቅ አንተ ማቀፍ እንኳን በማችልበት ስሜትን ኤክስፕረስ ለማድረግ ፍቅርህን ለመግለጽ በጣም እንትን የሚልበት ፐብሊክ ቦታ ላይ ነው የምታወራው። ስትገናኝ መዘበሽ በሽቦ በቀጭኗ ሽቦ ነው የምትገናኘው። እንዲህ ፍርግርግ ሆኖብህ ምናምንና የሆኑ የሚረብሹ አይነት ነገሮች አሉ። በረከት ስምኦን አቆረጥኩ ግን ትዝ ስላለኝ ነው። በረከት ስምኦን ታጋይ ያሉ በትግል ጊዜ ፍቅር ያው ሪሌሽንሺፕ አይቻልም ማለት ሴትና ወንድ መተጫጨትም መጋባትም አይችሉም እና የሆነ ያህል ጊዜ እንደዛ ሆኖ አንድ ግጥም ጽፎ ነበር በጣም የምትገርም። መሀል ላይ እንደውም ካስታወስኳት አነባታለሁ እና እዛው ይተያያሉ ግን እንትን ነው በጣም ዶግማቲክ ነው አይቻልም ነበር። ያስረሽናል። አዎ በጣም ከባድ ነበር እና ግጥም ጽፎላት ነበር። እስር ቤት ውስጥ የተላላክናቸው ከ100 እስከ 200 የሚደርሱ ደብዳቤዎች ስቲል ነው አሉ። ደብዳቤዎች ይሆናልና አንዳንድ ጊዜ ሳነባቸው ምናምን ነገር በጣም በቃ ማለት የደብዳቤ ፍቅር ዘመን በጣም ያምር ነበር። እነሱ አልደረሱበት። በእስር ቤት ደግሞ ሲሆን አስበው አሁን በቻት ነው ያው ያኔ ድሎ አለ እኮ ያው እሱ ያለበት ሁኔታ ነው እንጂ ያኔ እስር ቤት መሆኑ ምናምን ያኔ ፌስቡክ ምናምን ብዙ አናውቅም ሁላ ነበር በደንብ እኮ አይደል። 2010 በፈረንጆች ተጀመረ፣ እኛ 2012 በፈረንጆች ታሰርን። ኦልሞስት የ2 ዓመት እድሜ ነው ፌስቡክ ራሱ 3 ዓመት እና የነበረውና ብዙ አናውቀውም ነበር። አካውንቷን ራሱ አላውቀውም ነበር። በጣም ከባድ ነበረ። ከብዙ ናፍቆት በኋላ ስትገናኝ ያው ደስ የሚልም ነገር አለው። ቤተሰብ ጋር ስትገናኝ ምናምን 3 ነገሮች ስፈታ ስሜቴን ረብሾት ነበር። አወለን አሁን ያለው ስሜቴን እርግጠኛ ሆኜ ማውራት ባልችልም ያው ማስመሰል እንዳይሆንብኝ በፊት በጣም ነው የምወዳት፣ አሁንም ወዳታለሁ ብዬ መናገር እችላለሁ። ለምትወደው ነገር ያው የምትከፍለው የሆነ ነገር አለና ያንን ለማድረግ አሁን ላይ ብዙ ዝግጁ ስላልሆንኩኝ አወለን ወዳታለሁ ብዬ ራሴን እንድጠይቅ ያደርገኛል። በብዙ አይነት መልኩ መወዳት ከሆነ ከነ ችግሯ ብዙ ማድረግ ያሉብኝ ነገሮች ስለነበሩ ማለት ነው። ከዛ 3 ነገሮች መካከል አንዱ አወሊያ በጣም ይናፍቀኝ ነበር። በጣም ማለት ነው። በህልሜ በተደጋጋሚ አወሊያ ግቢ ነው ያው ነበር። አንዴት እዚህ ይለኛል አያተል ኩብራ ሙሉ አወሊያን ግቢ ፎቶ አስነስታ ፎቶውን በኤ4 ሳይዝ ፕሪንት አስደርጋ በድብቅ ለፖሊስ ሳንቲም ሰጥታ አስገብታለኛለች። አወሊያን ለማየት ከመጓጓቴ ከመናፈቅ የተነሳ ማለት በቃ ግቢያችንን ፎቶ አስነስታ ኤ4 ሳይዝ ፎቶ ቤት አሳጥባ ምናምን አምጥታለኛለች እና በጣም ልዩ ፍቅር ስሜት ነበር አወሊያ። ሁለተኛው በጣም ወደው አንድ ኡስታዝ ነበር። ኡስታዝ ኡስማን መሐመድ ይባላል። አወሊያ ጓደኛችን፣ አስተማሪያችን፣ ቲደራችን በጣም የሚገርም ከመታሰሬ ከወራቶች 3 ወር 4 ወር በፊት ባለቤቴ አሁን ያገባዋትን እንድንጋባ ጥያቄ ምናምን ልጠይቅ ስል መጀመሪያ ካማከርኳቸው ሰዎችም ውስጥ እሱ ነበርና ከላናግራት ነው በቃ የትዳር ጥያቄ ላቀርብ ነው። ያቃል ፍሬንድሊ ብራዘርሊ ሲስተርሊ ነበር አታችመንት ምናምን ጓደኛሞች ነበር ነው እንደ ሚስተር ምናወራው ምናምን አይነት ሌላ አይነት ሪሌሽን ሳናስብ አንዳንዴ ውልም አይለበህም እንኳን በጣም እንደ እህት እንደሆነ። በኋላ ግን የሆነ እንትኖች ክስተቶች ነበሩ እንድናገባ ምናምን የሚል ከጓደኞቼ ጋር የሆነ ኢስላሚክ ኢንቫይሮንመንት የሚል ጀማ መፍጠር አለብን በሚል ሙስሊም እርስ በርስ ጓደኞቻችን እንጋባለን፣ ከዛ እንወልዳለን፣ ትምህርት ቤት እዛው እንሰራለን፣ እዛው አካባቢ ጤና ጣቢያ ይኖረናል ምናምን የሆነ ኤሪያ ላይ መሬት ገዝተን ምናምን ለሱ ደግሞ በቃ መጀመሪያ ማግባት አለብን የሚል አንድ ጓደኛችን በህልሙ አይቶ ያው ህልሙን እናድርግ ብለን በጣም ብዙ ቦታ ስላወራሁት ነው ላለመድገም እየዘለልኩት ያለሁት እና በዛም ምክንያት ነው ማግባት የሚለው ሲመጣ እሺ ማንን እናግባ ምናምን ተባብለን 6 ወንዶች ነበር 6 ሴቶችን መረጥን። በቃ ሁላችንም በዙሪያችን ቅርብ የነበሩት ነው እንዴ ለዚህ አላማው የምታምን አንዱ መስፈርት ነበር። ገባ የምታገባው ያንን አላማ ምናምን የምታምን ኢንቫይሮንመንት ለመፍጠር ኢስላሚክ ኢንቫይሮንመንት ለመፍጠር የሚያምን ተብሎ
ሲመረጥ እኔ ካጠገቤ እሷ ሴቶች ጀማዓ አሚር ናት። አሁን ሰላሐዲን መስጂድ የተባለው ሰፈር ላይ አሁን ያለውበት ሰፈር ላይ ምናምን በጣም ጎበዝ እንቅስቃሴ ታደርጋለች ዳዕዋ ላይ ምናምን ቂራአትም ላይ ምናምን ስለነበረች ያው እሷን ሴሌክት አደረኩ። በደንብ ደግሞ የምታውቀውን ሰው ደግሞ ያው ጥሩ ነገር ስትመኝ በቃ እሷን አልኩኝ። አንዱም ጓደኛዬ መለኩትም ሁሉም መራረጠ ማለት በጣም በሚያጅባችሁ መልኩ ከስድስታችን ውስጥ ሰምሮ እስከ ትዳር የደረሰው የኔ ብቻ ነው። እስካሁን አልፈለጉም ብዙ አይነት ምክንያቶች ፌል አደረገ። ይሄ ሁሉ ኦኬ አንድ ሁለቱ በቤተሰብ ምክንያት፣ አንድ ሁለቱ በርስም አለመግባባቶች በጊዜ ሂደቶች በቃ ትዳር ደረጃ ሊደርሱ አልቻሉም። ብዙ እንቅፋቶች ነበሩ። ያው አሁን ሁሉም ደግሞ አግብተው ወልደዋል ምናምን ሁሉም ሴቶቹም ወንዶቹም ማለት ነው። ግን በወቅቱ በቃ ተመርጠው መጥተው ተማምነን ከ6 ሴት 6 ወንድ ሆነን ዲስከስ ሹራውላ ስለ ዓላማው ከምንን ጀምር እንዴት ቢዝነስ እንዴት እንፍጠር ገንዘብ እንዴት እናምጣ ተብሎ ጥናት አድርገን ምን ሰራውን ቢዝነስ ሁላችን ባለ ሙያ ምናምን ተብሎ ኤክስፒሪየንሳችን ሁላ የሆነ የጀመርነው እንቅስቃሴ ነበር። በመሀል እስር ቤት እንዳላችንም ወንዶች ኦልሞስት 5ታችን ታስረናል ከዛ ውስጥ ከነበርነው ውስጥ ማለት ነው። ከዛ በኋላ ያው ያ ነገር እሷን ለጥያቄ ሲፈልግ ዑስማን አላህ ይርሐመው ዑስማን መሐመድ አልአፋሪ ይባላል። እሱ ቢሮ ነው ቁልፉን ሰጥቶኝ ዩኒቲ ዶሩ ቢሮ አስቀምጬ ለትዳር ላገባሽ ፈልጋለሁ የሚል ጥያቄ ጠየቅኳት የነበረውና ኖ ብላ እምቢ አለችው። እሱ ቢሮ ነበር መጀመሪያ እምቢ አለችኝ። ያው ሴቶች አታምንም እንጂ እቺን አሁን መጀመሪያ እምቢ አለችኝ። በቃ አይሆንም ምናምን አለች። መማር ፈልጋለሁ ምናምን ከዛ ኦፎንኩኝ እኔ ማለት በጣም ተቀራራቢ ነው የምትሆኑት መቼም እድሜ ኦልሞስት የወራት ልዩነት ነው የነበረን። ትንሽ በልጣት ነው በእድሜ። ከዛ በጣም ነው ለምን ብዙ ነገሮች አውቃለሁ ማለት ሩቅ ለሆነ ሰው ምናምን ዓላማውን ለማታውቀው ምናምን ሰው የሆነ በቃ የሚመለስ መልስ አላ ዝም ብለህ በሩቅ አፍቅሪያት መጥቼ ምናምን ዲቴል ሁሉ ነገር አኛወቅ እንብስት በሸኩ ትምህርት ቤት አስጠላኝ። 15 ቀን ቀረው ትምህርት ቤት ላሬ ደግሞ መጀመሪያ እኮ እንደዛ እንትን አላልኩም ነበር። የእውነት ፍቅር ያዘኝ ታውቃለህ። በቃ የገገማ እምቢስትባል አረበላ በቃ ትምህርት ቤት አስጠላኝ። እንትን አለ። በኋላ አንድ ጓደኛዋ ነበረች በጣም ፑሽ የምታረገን ምናምን አንዳንዴ ፎቶዋን እየሰረቀች እያመጣች ምትሰጠኝ ምናምን ነበረች እና እሷ ጓደኛዋ አንተ እሷ ደግሞ ወዘሬ ነገርም ነበረችና ወንድ ልጅ አይደለ እንዲህ ምናምን ሴቶች እኮ ሁሌ መጀመሪያ ላይ እኮ እሺ አይሉም ምናምን ደግመህ ጠይቃት እንጂ ምናምን መጨቃጨቅም ደጋግመህ እንትን ማለት አለ። ኧረ እኔ ደግሞ አልባነንኩም ነበረ ያኔ በቃ የዲን እንቅስቃሴው ላይ ድምጻችን ይሰማ እንቅስቃሴው ሩጫ ላይ ነበርንበት ሰዓት መሀል ላይ ነው የጠየኳት። በነገራችን ላይ የካቲት ወር ሚያዝያ ወር ውስጥ ትዝ ይለኛል። ከዛ አንተ እውነትም ምናምን ነገር አልኩና መልሼ እንደ አዲስ ደግሞ እንትን ስላት እስቲ ቆይ እናቴን ላማክራት ምናምን አለች። እናቷን ያው የምርጫ ቅስቀሳ በደንብ ስለሰራው ቀድሜ የእናቷን መልስ አውቋል። ከዛ እሺ በቃ አሪፍ ነው እናቷን ሄዳ ስትጠይቃት ነው ገርሞኛል። ቃል በቃል አግኝተሽው ነው እንዴ እኔ ተባለች የነበረው። እሱ ጥሩ ልጅ ነው ምናምን ተባለ። በቃ ኦኬ አለች። ከዛ በኋላ ትዝ ይለኛል መንገድ ላይ እየሄድን በቃ በጣም እንወደው ቃሪ ማሂር አልጋሚዲ ነበረ። በቃ አላህ ማሂር የሚባል ልጅ ወንድ ልጅ ከሰጠ ማሂር እንላለን። በቃ አቡ ማሂር ኡሙ ማሂር እና የተጻጻፍናቸው ደብዳቤዎች 200ዎቹም ላይ ከውዱ ባለቤትሽ አቡ ማሂር ለኡሙ ማሂር እየተባለ ነበር ስንጻጻፍ የነበረው። ልክ እንደ ብዕር ስምም በወቅቱ የምንጠራራበት ማለት ነው። ወንድ ልጅ መጀመሪያ ይኖራል በሚል ወደ እንትኑ ስመጣ ዑስማን ነበረ። ስፈታ አምሮዬ ላይ የሳልኳቸው ወጣቸው ማግኘት አለብኝ ማስበው። ሶስተኛው አያቴ እጅግ በጣም ወዳት አያቴ ባለቤቴ የእህቴ ደግሞ ባለቤት ሁለቱ ደግሞ የሞቱበት ከፋሚሊ ደግሞ ሁለት ሰው እኔ ከመፈታቴ በፊት የሞቱበት ነው። ዑስማንም አይ ቲንክ አንተ ከመፈታት በፊት እሱ መጀመሪያ ላይ ከሞቱት ውስጥ ነው። እነዚህን ሶስት የሚወደው ሰው ነበር። በጣም ዑስማን በጣም ምርጥ ከሰው ተግባቢ ወደ ሶማሌ ላንድ ሄዶ እዛ ነው ሞቶ ጀናዛው ወደዚህ የመጣው። የኡስታዝ አቡ ያሲር አብዱልመናን አልገላኒ የአክስቱ ባል ነው። አብዱልመናን የዑስማን ያክስት
ያክስቱ ባል አይ ቲንክ እንደዛ ነው። እና ያኔ ደግሞ ብዙ በስደት ብዙ ሰዎች የሚሞቱበት ወቅት ነበር። ልብ ሰባሪ ነበር። እንደ አወሊያ ማህበረሰብ ብዙ ሰው ነው በጣም ያዘነ የነበረው። እኔም እስር ቤት ውስጥ እንዳውም በቃ እንዴት ይነገረው ተብሎ ነበረ በወቅቱ። የመጀመሪያው ከእስር ቤት እንደወጣው ቤቴ ከመሄድ በፊት ህዝብ ቤት ተሰብስቦ ዘመድ አዝማድ እየጠበቀኝ የመጀመሪያ አወሊያን ሄጄ ማየት አለብኝ። ያን ሄጄ አየሁ። በቃ ግቢው ላይ ነው ገና ስገባ ሱጁድ ዝናብ ነበረ ትዝ ይለኛል። ሱጁድ አድርጌ ጌቴን አመሰገንኩ አወሊያን አየሁ ብዬ። ከዛ ደግሞ የኡስማንን ባለቤት ለቅሶ መድረስ አለብኝ ብዬ ገላን ኮንዶሚኒየም ነበር የምትኖረው። ገላን ኮንዶሚኒየም ሄጄ ለቅሶ ደርሼ ከዛ በኋላ ነው ወደ ቤቴ ሄድኩት። ከሁለት ቀን በኋላ ደግሞ የአያቴን ቀብር ሄጄ መዘየር አለብኝ በሚል ክፍለ ሀገር ወደ ባኮ አካባቢ 250 ምናምን ኪሎ ሜትር ሄድኩ። ሰው ራሱ ለዚያራ ሲመጣ አላገኘኝም ነበር በወቅቱ ብዙ ሰው ማለት ነው። በስልክ ነው የዘየረኝ የነበረው። ስሜቱ የተደበላለቀ ነበር ልፈልግ ነው። ሀዘንም ነበረው። መፈታት በደስታ ነው። ሙሽርነቱ አለ ምናምን። እኔ ቀጥታ ነው ይያት ወደ ቤት የገባሁት ወደዛው ወደ እናቴ ቤት ማለት ነው። ገና እናንተ ሰርግ ጠርቼ ደግሼ ምናምን አልቋል ድሮ ብዬ የዛኑ ቀን ማታ ነው ከእስር ቤት ስወጣ ነይ ብያት በዛው ነው አብረን የገባ ነው። በቃ ገባች። ወደ ቤታችሁ ሄዳችሁ ቀጥታ ወደ እናቴ ቤት ገባች በቃ። ከዛ በ15ኛው ቀን ቤት ተከራይቼ ምን ብዬ እናቴንም ደግሞ ተሰናብቼ ወጣሁ። ታስቸጋሪ ልጅ ሰርግ ምናምን ለምትሉ ሰዎች አደብ ያዙ። አይ በጣም አሪፍ። ከስራ ምናምን አንጻር እንዴት ነበረ ስትወጣ መጀመሪያ የሰራው ስራ? ያው ሚስት አግብተህ ደግሞ ከነካካችሁ ታይቀር ግን ይሄ እንትኑን ልምጣላችሁ ወደ ትዳር ዓለም ሚስት ምናምን ያለ እንዳለው የትዳር ህይወት በጣም ደፋር ነበርኩኝ። ሁሌም ማንክደው ክሬዲት አለ። አረብ ሀገራት የሚገኙ ሙስሊም ኮሚኒቲዎች ነዋሪዎች በጠቅላላ በአውሮፓም ያሉ ጭምር ለቤተሰቦቻችን ድጋፍ ያደርጉ ነበር። የገንዘብ ድጋፍ ያደርጉ ነበር። የሞራል ድጋፍ ያደርጉ ነበር። ሚዲያዎች በጣም እነ ቢቢኤን፣ ፍትህ ሬዲዮ ቤተሰቦቻችን በተደጋጋሚ ይዘይሩ ነበር። በወቅቱ ከሚሰበሰቡ ደግሞ ገንዘቦች ነበሩ። በድምጻችን ይሰማ ታሳሪዎች ቤተሰብ ስም እነዛ ከሚሰበሰቡ ብሮች መካከል ያው የሚደርሱ ነበሩ። ለልጆቻቸው የትምህርት ቤት ክፍያ ምናምን እየተባለ የሚሰበሰብ ነበር። ሙባረክ ምስኪን ነው፣ ሳይወልድ ነው የገባው፣ ልጅ አልነበረው። ግን ያ ብር ይጠራቀም ነበር። ኒካ ያረኩ ቀን የራሴ የምለው 100 ብር ነው ኪሴ ውስጥ የነበረው። እስር ቤት ውስጥ ኒካ ሳረግ በቃ በፋዘር ራሱ ሲወጣ ገና ትምህርቱን ይቀጥላል እንዴት ነው ይሄ ልጅ ምናምን ብሎ ቤት እንትን ብሎ መህሩን 60 ብር እስር ቤቱ ነው 100 ብር መህሩን 60 ብሩን መህር ሰጠው። 5000 ብር ነው መህር እንደውም አይደል ወደፊት በሚከፈል በሚል ወደፊት አገኛለሁ ብዬ ስለዚህ 4900 ብር ዕዳ ላይ ነበር። መቶውን መች ሰጠ? መቶውንም እኮ አልሰጠውም። በጣም ችግር አላህ አለ በሚል የገባሁበት ኒካውን ያሰርኩት ያው ኒካ ስለሆነ። ከዛ ከወጣው በኋላ ደግሞ እንዳልኳችሁ የተቀመጠ ብር ነበረ። ካገባዋት በኋላ ሚስቴ እኔ ኃላፊነት ናት። ኒካ ከታሰረ በኋላ ማስተማር የምትፈልገውን ማድረግ ምናምን ነበረብኝ። ያን ለማድረግ ደግሞ አቅሙ የለም። ግን ምን አድቫንቴጅ ነበር? 5,000 ብር በየወሩ የሚሰጥ ብር ነበር። ከኮሚኒቲው የሚመጣ የሚከፋፈለን በየወሩ የሚሰጥን ለትምህርት ቤት ለቤት ኪራይ ምናምን ተብሎ የሚሰጥ ነው። ያቺን 5,000 ብር እሷ ጋር ይጠራቀም ነበር። ከላዩ ላይ 4 ዓመት ዲግሪ ትምህርት የተማረችው ከሱ ከሚሰበሰበው ብር እያወጣች ነው። አውጪ ብያት በዛ መልኩ የተማረ በጣም ባለቤቴ ስቲል ነው በጣም ከሴቶች ከሚስቶች ለየት ትላለች ብዬ ከማስብበትም ከማደንቃትም በጣም ወጪ ቆጣቢ ናት። በጣም ማለት ሲበዛ ማለት ነው። እኔ እንደዚህ አይነት 8 ዓመት አንድ ቤት ውስጥ አብረን እየኖርን ነው። ሚያዝያ 27 8ኛ ዓመታችን ነው ኒካ የታሰረበት ከሳምንት በኋላና አንድ ቀን በሐያቷ የውጪ ብር አምጣ ብላ ጠይቃኝ አታውቅም። አረ ያስፈልጋል እያልኩ እኔ ነኝ የምሰጠው። ለዚህ አምጣ ምናምን የለም ለሎሽን አምጣ እንደዚህ ልብስ ግዛልኝ ምናምን አበደም ብላ አታውቅም። ሐታ ጤፍ በቃ አዛ ሰምቲንግ እኔ እንዳገኘው ስራ ወይም የሆነች ብር ካገኘው ካወራሁኝ
አዝዤ እኮ ነበረ ምናምን አስገባለት ለልጁ ምናምን ወፍጮ ቤት ምናምን ብላ አካውንት ምናምን ትልካለች እንጂ የለም ግዛ እንደዚህ ምናምን። እስከዛሬ ድረስ ጓደኞቼ ጋር ላውድ አድርጌ ነው ብዙ ጊዜ ስልክ ሳወራት እራሱ ይሰማሉ። የሆነ ነገር ይዘህና ቤት ለማለት ባባ ኪስ ውስጥ ብር አለ ትላለች። ምን ያክል ምናምን እኔ እንጃ ትንሽ ብር አለ አለ። ሙዝ ይዘህ ነው እንትን ዘይት ይዘህ ነው እንደዚህ ይዘህ መጀመሪያ ኪስ ውስጥ ብር አለ ብላ ቼክ ሳታደርግ እንትን ብላ አታውቅም። እና ይሄ በጣም ሴቶች እንደዚህ ሆኑ። እስቲ ሁላችሁም ወንዱ ቶሎ ያግባ። ትልቅ ተሞክሮ ነው። በጣም የሚገርም ኤክስፒሪየንስ ነው ሐቂቃው። እኔ ደግሞ ይሄን ስለማቅ ደግሞ እንደማትጠይቀኝ አንተ ራስህ ስታደርግ ራሱ በደስታ እንዴ ስትጨቀጨቀ እኮ ነው ለሚይዘህ እኮ አይደል እንዴ አንቺ ባለፈው ሰጥቼሽ ምናምን የሚባባል ሰው አለ። ከመቼው ጨረስሽ ምናምን ብሩና እንዴ እኔ አንዳንድ ጊዜ ኡምራ ምናምን ሲሄድ ለቤቶች ምናምን ቢሆን ነገር አስቀምጬ እሄዳለሁ። ስመለስ ሳያልቅ ነው የሚጠብቀኝ። ሳያልቅ ይጠብቃል። በቃ ያልቃ ብለህ ገምተህ የሆነ ነገር እስክመለስ ምናምን ብለህ ሰጥተህ ትሄዳለህ። ግን በጣም የሚገርም ነው እዚህ ወጪ ላይ እና ከእስር ቤትም ስወጣ ያጠራቀመችው ብር ነበር። እሷን ተማምኜ ማዘር ቤት መኖር የለብንም ተከራይቼ ህይወት መጀመር አለብኝ። ተቃውሞ ደረሰ። ታላላቆች ምናምን በቃ እሱ ሁሌም እምቢ እንዳለን ያኔ የድምጻችን ይሰማም ጊዜ አትንቀጭቀጭ ተው ምናምን ፑሽንግ ነበር። ሂዱ ነው ምናምን አልሰማም ነበር ትንሽ አልሰማቸውም ታላላቆች በዚህ ጉዳይ ላይ እና አንድ ጣሊያን ያለው ወንድሜ ነበር አንተ ጉዳዩን አታውቀውም እነ ባራክ ኦባማ ያኔ ባራክ ኦባማ ነበር ፕሬዝዳንቱ እጃቸው ያለበት ጉዳይ እኮ ነው ይሄ የእንትኑ ጉዳይ ምናምን የመጅሊሱ ጉዳይ አንተ ልጅ ነህ አታውቅም ፖለቲካሊ ምናምን ይለኝ ነበር። እና ስለዚህ ከዚህ በኋላ እንዳትደውል ብዬ ዘግቼበት ነው የታሰርኩት ነበር እና ይሄው እየነገርኩት እያልኩት ምናምን ይል ነበር። ከዛ እስር ቤት ኒካ ማድረግ የለም ያው እዛ ሞራሌን ለመጠበቅ የተቃወመኝ የለም። ቢቃወሙም ግን ብቻማቸው አይደለም። እናታችን የምንላት ታላቅ እህት ያለች ያሳደገች ሁሌ ዲስከስ ማድረግ እሷ ነው አሳመኛት ነው እሷ ደግሞ በተወኩሏ ጥግ የደረሰ ነው ሁሉ ነገር አላህ እንዳደረገው ይሆናል ብላ መታመን ሰው ናት። እና ነው በቃ ምናምን ብላ ነው እንትን ያለ እንደውም ፋዘር እኔ አስጠራሁትና እንዲላገባ ነው ምናምን ከነገርኩት በኋላ አምኖ ነው ሄደው ቤት ሄዶ እሷን እንደው አንቺ ማክሮሻል ግን እንደው ልጅ ምናምን ነገር ገና ትምህርቱን ወጥቶ ይቀጥላል ብለን ስንጠብቅ በምን ሊያስተዳድር ነው እንዴት ትዳር ውስጥ ምናምን ብሎ እሷን ሲቃወም አውርተናል ምናምን ብላት ነው ባይዘው እዚህ ጋር አነሳው ተወኩል ያለው ሰዎች የሆነ አንድ ሰው ያስፈልጋቸዋል። በቃ በደንብ ተወኩል ያለ እና በጣም እድለኝነት አፕሪሺየት እንትና በተለይ ደግሞ በኤክስፒሪየንስ ካንተ የበለጠ ኤክስፒሪየንስ ያላቸው ሰዎች ነገሮችን ሁሉንም ከርቭ ስለሚያውቁ እንትን ይለዋል። ተስፋ ከመስጠት ይልቅ የሚታያቸው ይህ ነገር አደጋ ይኖረዋል። እኔም እኮ የሆነ ነገር ከፍያለሁ ምናምን እያሉ ማስፈራራት ነው። ከዛ በተቃራኒ ግን የሆነ ተስፋ ሲሰጡ በሆነ በተወኩል ደግሞ ሲያወሩ በጣም እድለኛነት ነው። በጣም ከዛ ቀጥታ ቤት መፈለግ ጀመርኩ እንደተፈታው 15 ቀንም ሳይሞላኝ በፊት ማለት ነው። ቤት ፈለግኩ በ2500 እንዳልኳችሁ ቻሌንጅ ገጠመ። ብራዘር እና ታላቅ የተለይ ምናምን ተቃወመ እንዴት ምናምን። ከዛ በኋላ ቤት አገኘሁኝ እዛው ቡራዩ ማርያም የሚባል ሰፈር አካባቢ በ2500 ብር ቤት አገኘው ስል ቅድም ሲቃወም የነበረው ታላቅ ወንድሜ በቃ እኔ የ3 ወር ከፍላለሁ። የመጀመሪያው የ3 ወር ነበር የሚከፈለው እኔ ከፍላለሁ እና የ3 ወር እሱ ከፈለ። ልነግርህ ነው ሂክማውን እንግዲህ እኔ ያቺን ብር ተማምኜ ነው ትዳር ውስጥ ልገባኝ። ኦኬ እንደዛ ከሆነ ምናምን ተባለና ደግሞ የእሷ የባለቤት የታላቅ ወንድም የፈርሽ 4x4 የምትሆን የሆነች ፈርሽ ገዝቶ ነበረ። በቃ እሱን ፈርሽ ውሰዱና ደግሞ አንጥፎ አለ። ቤት ተከራየን ኪራይ ተከፈለልን። ከዛ እኛ ከዛች ብር ልናወጣ ነበር። ፈርሹ መጣ፣ የፈርሹ ወጪ ቀነሰ፣ ፈርሽ ተነጠፈ። ፍሪጅ ያስፈልገን ነበር። እሱ ሊያገባ ታላቅ ወንድሟ ፕሮግራም አድርጎ የገዛው ፍሪጅ ነበር። በቃ እስካገባ እናንተ ተጠቀሙት በኋላ ትመልሳላችሁ ብሎ እንደ ጊፍት ሐዋሳችሁ ፍሪጁን ሰጠን። ጉድ አለ። ባለ እህቴ ታላቅ እህቴ ደግሞ ስታገባ ባለ ሜትር ከ20 አልጋ ከነፍራሹ ከነንትኑ ነበራትና ያገባችበት። በኋላ ልጆች ምናምን ሲወልዱ ሲያንሳት አስፈተዋለች።
ሜትር ከ50 አድርጓለች። ያው ስቴፑ እንደዛ አይደለ ይጠባሃል። ሶስተኛ ማን ይመጣ ሰው ይመጣል። ብቻ ለሁለት ሶስተኛ የነበረው ሶስተኛ ይመጣል። ከዛ እሷ ደግሞ የሜትር ከ50 ስትገዛ ያኛውን አጣጥፋ ከነ ፍራሹ ከነ ኮምፎርት አስቀምጣ ነበር። እንዲህ ያለ አምጪው መጣ። አልጋ ገባ። ፍራሹም ኮምቦርሳቶም የእሷን ወሰድን። ኪሳችን በርዶን ራሱ መግባት አልቻልንም። ከዛ አላሁም አባቷ ደግሞ በቃ እንዴ ሰው እንደዚህ እኔ ደግሞ አሉና የኪችን ትንሿ ኮመዲኖ የለችም በቃ በርበሬ ምናምን ማስቀመጫ እሷን ጊፍት አመጡ። ከዛ ሲስተሮቼ የሆነ ባትራም በቃ ተሟላ ቤቱ። ቲቪ አያስፈልገንም ብለን መጀመሪያውን በቃ ወጪ ነው ስለዚህ አያስፈልግም ምናምን ብለን ቲቪ ምናምን አያስፈልግም ወስነናል። እኔ እሷ ከዛ በቃ በዛ በእንትን ባለው ገባን። ያው ሰውም ደግሞ ስጦታ ሲሊንደር ምናምን ሰው አመጣ፣ ሳህን ብርጭቆ ምናምን መጣ። በቃ ምንም ወጪ ሳላወጣ አገባሁ። አላህ ራሱ ሪዝቁን አመጣ። ትዳርና ያሰብነው መኖርና ያሰብነው። ከዛ በኋላ ምሳ ፕሮግራም አዘጋጀውና ከእናቴ ቤት አክስቶችን አጎቶች ምናምን መርቀው ሸኙኝ። ተያይዤ ወደ ቤት የገባሁኝ አስገብቶኝ ተመለሱ እነሱ። ወቅቱ ትንሽ የቄሮ ሙቭመንት የነበረበት እንቅስቃሴ ነበርና ለአንድ ሳምንት መንገድ እንቅስቃሴ ገደብ የተጣለበት የአዲስ አበባ ማስተር ፕላን ማለት ጳጉሜ 6 ተፈታን። ጳጉሜ 6 2009 ነው የተፈታ ነው። 2009 ላይ ነው ሀፕን ያደረገው። ቀውጢ እንትን ነበረ። ከቤት መውጣት ማይታሰብበት ምርጥ የጫጉላ ጊዜ ሆነ። ይመጣብህ የለ ሚረብሽ የለ ይመጣብህ የለ ማን ይመጣል? ጸጥረጭ ግን የሚበላ ደግሞ ጠፋ። እሱን አላሰባችሁም? አለቀ፣ አስቤዛ አለቀ። ሰው ቤት እየተገባ ሌባ አይለኛ ዘረፈ ከተባለ ከመሶብ ላይ እንጀራ የሚዘርፍበት ጊዜ ማለት ነው። ታስታውሰዋለህ? በጣም ከባድ። ተለኛ ደግሞ ቡራዩ ላይ ነን፣ ኦሮሚያ አካባቢ ላይ በጣም እንትን የነበረበት ነውና ከባድ ጊዜ ነበረ። እኔ ራሱ ተማሪ ነበር። በጣም አስጨናቂ ጊዜ ነው። ለምሳሌ አንድ ሳምንት ሙሉ ማንማርበት ጊዜ አለ። ገብተን እየተማርን ድንጋይ ወረወርና መንገድ ይዘጋል እንገባለን። በጣም ኪዮቲክ ነበር በጣም። ከዛ ኢንተርኔት የለም፣ ስልክ ገና ስማርትፎን መግባባት አልቻልኩም። እኔ በጣም ሙድ ተይዞብኛል። እንደወጣው አካባቢ ስማርትፎን እንዲሁን እንደዚህ ተገልብጠው አለየውም ነበረ አልነበረም። ስማርትፎን ሳላይ ነው የታሰርኩት። በበተን ጊዜ ነበር 33 ኖኪያ 3310 ነበረችኝና ወይም ደግሞ ሳምሰንግ የምትከፈተው ብልቅጥም ትላለች ጩጮች ቢት እሷ ነበረችና ከዛ መግባባቱላ የለም። ኢንተርኔት አታይ ምን አታይ አናቅም ሁላ ነበር በደንብና በጣም አንዳንድ ጊዜ ጥሩም ፓርት አለው። ቲቪ አማረን ማለት ነው። እዛ በኋላ ላይ ቲቪ ራሱ በቃ ያስፈልጋል። እንዲህ አይነት ነገር አፕን ቢያደርግ እንኳን ምናየው ነገር ዜና ኦኤምኤን እና ኢሳት ደግሞ በጣም በኃይለኛው የሚታይበት ነበረ። አይ ያስፈልጋል ምናምን ለመረጃ ምናምን ብለን በኋላ ላይ ያው ቲቪም ገዛን። ከዛ በኋላ ወደ ስራው ዓለም ስንመጣ የሚዲያ ሙያ ነበረ። ሚኒ ሚዲያ ወላ መድረክ መራለው፣ ዜና አቀርባለው፣ የተለያዩ ሪፖርቶች አደርጋለሁኝ ከጋዜጣ አቀራማችን ከዚህም ከዛም ምናምን አይነት ፕሮግራሞችን በጣም አቀርብ ነበር። በጣም አክቲቭ ነበርኩ ሚዲያው ላይ፣ ሚኒ ሚዲያ ላይ ማለት እሷ ራሷ ትላለች ባለቤት ሚኒ ሚዲያ እያለኩ በቃ ድምጽህን አንተን ለመስማትኛ ምናምን ታዲያ ያኔ ስጠይቅ ምን ሆነሽ ነው ያላስወገርሽው ምናምን ነገር እንጂ ትደመም ነበር። ብዙ ሴቶች ትንይሉ ነበር። አድናቆታቸውን ይቸሩኝ ነበር ትላለች። ያንን መጠቀም ነበረብኝና እንደተፈታሁኝ ኑረል አፍሪካ መልቲሚዲያ ፕሮዳክሽን ሄድኩኝ። ኡስታዝ ሐሰን አሊን ሳናግረው ያው ብዙ ቦታ እንደሌላቸው ነገረኝ። ያው ጀማሪ ሰው ለመቅጠር ብዙ ኢንተረስት የሚኖረው ሰው የለም። ሰው አላስተናገዱኝም። ሚንበር መሄድ ነበረብኝ። ሚንበር ቲቪ ሲሄድም በተመሳሳይ ያኔ ፕሮዳክሽን መልቲሚዲያ ፕሮዳክሽን ነበሩና ኸሊፋ ህንፃ ላይ ቅድም ያልኳችን ሄድኩኝ። አህለን ወሰተ እዚህ ይለኛል በአረብኛ ነው መሐመድ ፈረጃ። አሁን ካስታወሳት አላውቅም። ቤት ወካለኝ። አህለን ወሰህለን ቤታችን ቤት ነው።
ከዛስ ምንም ማለት ተቀጥረሃል የለም፣ አልተቀጠርክም የለም፣ ብቻ ግን በቃ ቤቱ ክፍት ነው ደስ ባለ ሰዓት ምናምን። ይሄ ማለት ያው እኔ የፈለግኩት መስራት ተቀጥሮ ገቢ ማግኘት ምናምን ነበረ። እነሱ የተረዱኝ የነበሩ ይመስለኛል እንትን ነውና ከዛ በቃ ይጠሩኛል በሚል ስልክ ምናምን ተለዋውጠን ሄድኩኝ። ያው ሳልጠራ ቀረሁ እዛም። ከዛ የሆነ ሰዓት ላይ ዩሱፍ ይመስለኛል አንድ ጓደኛ አማካኝነት ጄይሉ ሀላል መዝናኛ የሚል አፍሪካ ቲቪ ላይ የሚሰሩት ፕሮግራም ነበራቸው። ከዛ ከአንድ አብዱራህማን ጣሃር ጋር ተግባባል። ከዛ እንዲህ ለምን አትሰራም ምናምን ጄይሉ ላይ ምናምን ብሎ እሱ ሪኮመንድ አደረገኝ። በዩሱፍ አማካኝነት ተዋውቀን ኦኬ አሪፍ ነው እንደውም ለምን እንግዳ አላረግህም ስለ እስር ቤት ታሪክ ምናምን እንድታወራ እንግዳ አላርግህ አለኝ። ጄይሉ ሄድኩኝ። እንግዳ ተደርጌ ኢንተርቪው ቀረብኩኝ ጀማል አህመድ ጋር። ከዛ እንግዳ ኢንተርቪው ተደርጌ ስወጣ ጀማል ጋር አስተዋወቁኝ። ተዋወቅን። እሱ ያው በሚዲያ ቃለው ምናምን አለ፣ እኔም በሚዲያ ቃለው በ120 ድሮ ተባብለን አወራን። ኢንተረስቱ እንዳለኝ ሚዲያ ላይ መስራት ምናምን ስራ እንደሌለኝ ምናምን ስነግረው እዚህ መስራት ትችላለህ አለኝ። ከዛ ምን ትችላለህ አለኝ። እንደዚህ ሆስት ማድረግ ምናምን ብዬ ነገርኩት። በቃ አሪፍ ነው ከነገ ጀምሮ መተህ ቤቱን ይኸው እዚህ ቦታ ላይ እኔ መስራት እችላለሁ የምትለውን መጀመሪያ ለአንድ ወር ያክል ዝም ብለህ ቤቱን ይኸው የሚሰሩ ፕሮግራሞች ምናምን ያቸው ከዛ አንዱ ላይ አንተ ትሰራለህ አለኝ። ኢንተርቪው ተደርጌ በዛ እንትን አለን። ያው ደሞዝ ለጊዜው በ2500 ብር አለኝ። በጣም ደስ አለኝ። በ2500 ብር ተቀጠርኩኝ። የዛኑ ቀን በማግስቱ መጣሁኝ። በጣም የሚገርመው አፍሪካ ቲቪ ላይ ፕሮግራም የሚላከው የአንድ ወር የአራት እሁዶች ፕሮግራም ወይም የአራት የቅዳሜዎች ፕሮግራም በሀርድ ዲስክ ይደረግና በዲኤችኤል ሱዳን ተልኮ ከሱዳን ነው ብሮድካስት የሚደረግ የነበረው እና የኔ ፕሮግራም የአራተኛ ሳምንት ወይም ደግሞ የመጨረሻው ፕሮግራም ላይ ነበርኩኝ። እኔ ዛሬ ተቀጠርኩኝ። ዛሬ ተቀጠር ምንድነው ተቀረጨ ከቀረጻው በኋላ ተቀጠርኩኝ። ከዛ ከወር በኋላ ነው ፕሮግራም የሚታየው ማለት ነው። እኔ ደግሞ እዛ ሰራተኛ ሆኛለሁ እና በዚህኛው ሳምንት እንግዳ ሆኜ ቀረብኩኝ። ከዛ በዛ አንድ ወር ውስጥ እኔ ሳምንትም አልፈጀብኝም ቤቱን በላሁት። ከዛ ሄድኩኝ እንደዚህ አይነት ፕሮግራም መስራት እፈልጋለሁ ሀላል መዝናኛው ላይ እንግዳ የማድረግ ኢንተርቪው ማን እንደዚህ ያሰብኳቸው ሰው ጋብዝና አለላህ መህዲን ኢንተርቪው ያደረኩኝ። ካሚል ጣሃን ምናምን ጠርቼ ጋበዝኳቸው። ኢንተርቪው ያደረኳቸው ታሪካቸው የዳዕዋ ህይወታቸው ምናምን። ከዛ ተሰርቶ 4 ክፍል ተደርጎ ተላከ ሱዳን። ሲላክ የሚቀጥለው አንድ ብሎ ነው ኔክስት የቀጣይ ወር አንድ ብሎ ነው የሚጀምረው። ስለዚህ የኔ በዚህኛው ሳምንት የጄይሉ የሀላል መዝናኛ እንግዳችን ሙባረክ አደም ተብሎ ቀረበ። ቀጣይ ሳምንት ደግሞ እኔ ተወስታችሁ የዛሬ እንግዳችሁን ይዤ መጣሁ ብዬ ሰራሁኝና ሁሌ ነው የሚያስገርማቸው ቢሮ በዚህኛው ሳምንት እንግዳ የነበረ ሰው የቀጣይ ሳምንት እንግዳ ይዞ ሲመጣ በእንደዚህ አይነት መልኩ ያው ጄይሉን ጆይን አደረኩኝ። ሐቂቃውን ጀማል አህመድ ሁሌ በሄድኩበት ማከብረው ማመሰግነው ሰው ነው። ኦፕን ታውቃለህ ምንም ነገር ሞክር ከማለት እኔም ሆንኩ አብዛኞቻችን እዛ ቤት ውስጥ ዛሬ ራሳችንን የሆነ ሚዲያ ላይ ተፍተፍ ስንል የሱ ኦፕን መሆን ጠቅሞናል። ምንም ነገር እንድንሞክር እድል ሰጥቶን ነበር። እኔ ደግሞ በጣም የሚገርመኝ ሌላ ከሱ ያየሁት ባህሪ እንግዲህ ጀማል አህመድ በጣም እዚህ ሀገር አንጋፋ ከሚባሉ ጋዜጠኞች ነው። በጣም ትልልቅ ኢንተርቪዎች ሰርተዋል። ታለንት ያያል። የሰዎች ካየ የሚሞክሩት ነገር ካለ መስራት እንደሚችሉ ያምናል። የተወሰነ ጊዜ ነው ያየሁት፣ ግን አብሬውም እንደዚህ የመስራት እድል ኖሮኝ ሳይሆን ግን ኢነርጂውን ታይለ እና ካለው ኤክስፒሪየንስ አንጻር እዚህ ሀገር ሚዲያ ውስጥ በጣም አንጋፋ ከሚባሉ ጋዜጠኞች መሀል ነው። ግን ከወጣት ልጆች ጋር ያለው ወጣቶች ላይ ያለው እምነት ከዛ ውጭ ሲያናገረ ደግሞ የተዋዱ ምናምን በጣም የሚያስገርም ሰው ነው እና በጣም ክሬዲት ይገባዋል። የምር ጀሜ ሙስሊሙ ማህበረሰብ ሐቂቃውን ባለውለታ ነው ያስባል። ነሲሃ ቲቪ ሲከፈት ትዝ ይለኛል ጄይሉ ነበር የምሰራውና ነሲሃ ቲቪ አመራሮች መጥተው ቲቪ ልንከፍት ነው ምን ትመክረናል ብለው ኤክስፒሪየንስ ከሱ ነው ይዞ ሄዱት። ሌሎችም በተመሳሳይ መልኩ እነ ቢላል እና ምናምን ሁሉም ጋር በሚባል ደረጃ የጀማል አሻራ አለበት። ሰው ከማፍራትም አልፎ ተቋሞቹም ላይ ጭምር አሻራውን ያስቀመጠ ሰው ነውና በሚገባው ልክ ተከብሯል፣ ተመስግኗል ብዬ ሁላ ከማላምናቸው ሰዎች መካከል አንዱ ነው። ያው መመሰጋገን ላይ በጣም ክፍተት ስላለብን ማለት ነው። እኛ እንደ ሶሳይቲ መመሰጋገን መተጋገዝ ምናምን ነገር የሚባል የለም። ብዙ ቻሌንጆችን አልፏል።
3-4 ጊዜ ቢሮ ፕሮዳክሽን እቃ ሙሉ እስከ መዘረፍ የደረሰበት ሆን ተብሎ በሚመስል ደረጃ ተስፋ ሊያስቆርጥ በሚችል ደረጃ አሉኝ የምትላቸው ካሜራዎች ተዘርፎብህ ተሰርቀ ስፖንሰር ተሰቃይተ መልሰ እንደ አዲስ መጀመር ማለት አቅም ይፈልጋል። በጣም የሚሰብሩ ነገሮችን አልፏልና ያ ነገር ክሬዲት አልተሰጠውም ጀማል። አላህ እድሜና ጤና ይስጠው። አሜን። ጄሉ ነው ስራ የሰራሁት የሚለውን ለማንሳት ያክል ነው። በዛ ነው ስራ የጀመርኩት። ከጄሉ እንዴት ወደ ሂባ ነው አይደል? ቀጣይ የምታ ሂባ ፕሮዳክሽን ደም ትንሽ ነካ እያረካብን አጠራጠር ለማድረግ ያክል ያው አንተ በዚህ እድሜ ብዙ የሚወራ ወሬ ነው እየወራ ያለሁት፣ ማይወራ ወሬ። ህይወቴ ውስጥ ያው በጣም ተጽዕኖ ያላቸው ብዙ ሰዎች አሉ። በስም መጥራት የምችላቸው አሁን አያስፈልጉም። ለእኔ ሙባረክ አላቅም ብዙ ነገር የሚሆኑልኝ ሰዎች አሉ። ወደድኩም ጠላውም ደግሞ ስሙን ሳላነሳ ማላልፎ ኡስታዝ አቡበክር አህመድ ነው እና ላይፍ ቻሌንጅ ሲያደርገኝ ትንሹም ትልቁም ወደ አቡበክር አህመድ ሄደ ያው የሆነ ጊዜ ላይ አማከርኩት። በቃ ከበደኝ አልኩት። በቅጥር መምራት በጣም በ2500 ብር ደግሞ የቤት ኪራይ ነው የምከፍለው። ያቺ ብር ደግሞ አለቀች። የተቀመጠችው ከእስር ቤት 60 ምናምን ሺህ ብር ነበረች፣ አለቀች። በቃ ታልቃለች። ከዛ እንደዛ ስለው እሺ ምን አሰብክ አጥና አለኝ። 3 ነገሮች አጠና። ሆቢ ወደ ህትመትና ማስታወቂያ ቢዝነስ ካርድ መስራትና ትንሽ ያዘነብን ነበር። በጣም ፈጣን ከመሆኑ የተነሳ 2004 12ኛ ክፍል መጽሔት ኮሚቴ ኃላፊ ነበርኩኝና መጽሔት ላሰራ ከኤዲተሩ ጋር 24 ሰዓት ጠዋትና ማታ አብረን ቁጭ ብለን ነው 20 ምናምን ገጽ ኤዲት እሱ ሲያደርግ ቁጭ እያየሁት ፎቶሾፕም በላሁት ከመታሰሪ በፊት። ከ4 ዓመት በኋላ ወጥቼ ፎቶሾፕ ስሞክር መጣል መጽሔት የኛም መጽሔት ድጋሚ ኤዲት ማድረግና መለማመድ ጀመርኩ። በቃ ፎቶሾፕ እንትን ከዛ ዩቲዩብ ማየት ምናምን ነገር የተወሰነ የፎቶሾፕ እውቀቴን አመጣውና እንትኑ ላይ ይሄ ምንድነው ህትመት ስራው ላይ መስራት ኢንተረስት ነበረኝና የሱን እንትን አልኩ። ከዛ ምን ያስፈልጋል አለ። ፎቶኮፒ ቤት እቺ ሚኒ ስቴሽነሪ ያለቻ እሷን ለመክፈት ምን ያስፈልጋል ሲል ዘርዝሬ ላኩለት። ቴክስት ነው ያደረኩለት። ትዝ ይለኛል። ቀጥታ ፎርዋርድ አደረገውና እዚህ አቡበክር ዩሱፍ ጋር ማቡስ ኩርቱ ህንፃ ላይ መሰለኝ ሄደህ አሁን ይላክልኝን ሁላ ለሱ ፎርዋርድ አድርጌለታል። ሄደ ጭነው ሰዳለ ኦልሞስት በወቅቱ 70 ምናምን ሺህ ብር ገደማ የሚገመቱ እቃዎች ናቸው። 2 ጠረጴዛ፣ የማናጀር ጠረጴዛ እና ትንሽ ጠረጴዛ፣ ፎቶኮፒ፣ ኮምፒውተር፣ ፕሪንተር፣ ኤፎር ወረቀት ሁላ ሳይቀር ቀለም ነው እንደዚህ ዘርዝሬ ነበር ያስፈልጋል ለስታርቲንግ ብዬ ለስራ ማለት ነው። አጥንቼ ሰጠው። ያ ሁሉ ነገር ከተር ማሸጊያ፣ መታወቂያ ማሸጊያ ምናምን በቃ ይሄ ስቴሽነሪ ቤት እቃዎች ላሚኔት የሚደረግበት መታወቂያ ጭኜ የቤት ኪራይ ደግሞ ብሎ የመጀመሪያውን የ3 ወር ትዝ ይለኛል 3000 ብር ነው 2500 ብር የተከራየሁት እንትን ነበር ሱቅ አስኮ አዲስ ሰፈር ኮንዶሚኒየም ፊት ለፊት ሰጠኝ። ሙቤ በፊት የቤት ኪራይ ግን ደስ ሲል 2500 ሩቅ አይደለም ቅርብ ጊዜ ከዛ አጧጧፍኩት ማስታወቂያውና ሙቤ ህትመትና ማስታወቂያ ብዬ ላይሰንስ በሲስተር ስም አወጣሁን ፎቶኮፒ ቤት በሚል እችን አላውቅም ነበር። እችን ስለጀመር አሁን እንትን ላይ ያለች ፌስቡክ ላይ ምናምን ያኔ ሙባረክ ከስር ቤት የራሱን እንትን ከፈተ ተብሎ ያኔ ተጮኸ ነበርና ፎቶኮፒ ቤት በጣም ሰራው። አሪፍ ገቢ ማግኘት ቻልኩኝ። ታላቅ እህቴ ደግሞ በወቅቱ በቃ ከኔ ጋር እንድትሰራ አድርጊያት ነበር። ደሞዝ እየከፈልኳት ምናምን ነገር እሷ ታላቅ እህቴ ጋር አብረን ለ2 ሰራን። ከዛ በኋላ ግን የመጨረሻው የወያኔ ስርዓት ኢህአዴግ ስርዓት መውደቂያው ነበርና ሲገረሰስ የመጨረሻ ግብር የሰበሰቡበት አመት ነበር። ታስታውሱ ከሆነ 4-5 እጥፍ ነው ሰዎች ላይ ግብር የተጫነው እንደሚሄዱ ስላሰቡት አይ ቲንክ ሶ 6 ወር እንደሰራው አስበው። ካፒታሉ 70 ሺህ ብር ነው። ፎቶኮፒ 1 ብር 2 ብር እየሰራ ህይወትን ግን እየኖርኳት ቲሸርት ምናምን እቀበልና ቲሸርት ሌላ ቦታ ኮሚሽኔን
እያሰብኩኝ ቲሸርት ህትመት ወለጋ ምናምን የተለያዩ ክፍለ ሀገሮች ላይ ዳዕዋ ፕሮግራም ሲካሄድ ያኔ ቲሸርት ሽያጭ ኮመን ታወቅኩኝ። በዚህ ሁሉም ሙባረክ ምናምን ነው የሚያሰሩ 1 ብር 2 ብር በቲሸርት እያስኩ 100-200 ቲሸርቶች አሳትም ነበር። በኋላ ላይ 40,000 ብር ግብር ክፈላል። ስራውም ክረምት ሆኗል በወቅቱ አጋጣሚ ሆኖ ብዙ ተማሪ የለም፣ ፎቶኮፒ መያዝህ የለም፣ የህትመት ስራዎች ምናምን በክረምቱ ምክንያት ብዙ የሚቆምበት